ትራቭል ኮንሰልታንሲዎች እና ኤጀንቶች የተለያዩ ሀገራት ላሉ ኮሌጆች አፕላይ ለማድረግ በመቶ ሺዎች የሚቆጠሩ ብሮችን እየጠየቁ ባሉበት ጊዜ በራሳቸው አፕላይ እንደማድረግ የመሰለ ነገር የለም። እነሱ የሚያደርጉላችሁን እያንዳንዱን ነገር ፎርም መሙላት፣ መጻጻፉን፣ ኢሜል መላኩን፣ መቀበሉን፣ ፋይል መላካችሁን እያንዳንዱን ነገር ራሳችሁ ከቤታችሁ ሆናችሁ በስልካችሁ ወይም ደግሞ በላፕቶፓችሁ ቁጭ ብላችሁ ማድረግ የምትችሏቸው ነገሮች ናቸው። ብዙ ሰዎች ይህን ነገር ማድረግ እየፈለጉ ሳያደርጉ የሚቀሩት ወይም ደግሞ ለኤጀንቶች ይህን ያህል ብር እየከፈሉ አፕላይ እንዲያደርጉላቸው የሚሞክሩት ራሳቸው ማድረግ አቅቷቸው ሳይሆን በቂ የሆነ ኢንፎርሜሽን እና ሪሶርስ ባለማግኘታቸው ምክንያት ነው። እኔም ባለፈው ዓመት አፕላይ በማድረግበት ጊዜ ሲቸግረኝ የነበረው ይህንን ኢንፎርሜሽን የሚሰጠኝ ሰው ባለማግኘቴ ነበር። ታዲያ በዚህ ቪዲዮ ላይ እያንዳንዱ ማወቅ የሚጠበቅባችሁ ነገሮች ቃል በቃል እያንዳንዱን ስቴፕ ባይ ስቴፕ እናያለን ማለት ነው። ስለዚህ ጊዜ ሳናጠፋ ሌትስ ጌት ኢንቱ ዘ ቪዲዮ። አሁን የምናየው ያዘጋጀሁላችሁን ፓወርፖይንት ነው። አብረን ነው ኮሌጅ አፕሊኬሽን ጋይድ ፎር ኢንተርናሽናል ስቱደንትስ ይላል። ያው በሌላ ሴን የተዘጋጀው introduction ነው። Welcome to the college application guide for international students presentation. In this document we will explore the essential steps and considerations for international students seeking to pursue higher education abroad. ስለዚህ ከኢትዮጵያ ውጭ ያሉ አሜሪካ ብቻ ሳይሆን የተለያዩ ሀገራትም ላሉ አፕላይ ለማድረግ የምትፈልጉ ሰዎች ካላችሁ ይህን ቪዲዮ ብታዩት ይጠቅማቸዋል። ሞር ግን የሚያተኩረው ዩኤስ ውስጥ ላሉ ኮሌጆች ነው። ስለዚህ የሚያስፈልጉ ማወቅ የሚጠበቁብን ኪ ተርሞች ምንድን ናቸው? አብረን እናያቸው። ለመጀመሪያው ኢንተርናሽናል ስቱደንት የምንለው ነው። ኢንተርናሽናል ስቱደንት is an individual who travels from their home country to another country for the purpose of studying at an educational institution. ስለዚህ ሀገራቸውን ለቀው ወደ ሌላ ሀገር ሄደው የሚማሩ ተማሪዎችን ነው ኢንተርናሽናል ስቱደንት የምንላቸው ማለት ነው። ስለዚህ ከኢትዮጵያ ወጥተን ሌላ ሀገር ስንሄድ ኢንተርናሽናል ስቱደንት እንባላለን ማለት ነው። ቪዛ፣ ያው ብዙዎቻችሁ ቪዛን ታውቁታላችሁ፣ ግን ለማስረዳት ያህል is an official document issued by a country that grants permission for an individual to enter that country for a specified period and purpose. ስለዚህ ቪዛ ማለት የሆነ ዶክመንት ነው፣ በሆነ ሀገር የሚሰጠን ግራንት የሚደረግልን ዶክመንት ሲሆን ይህንን ዶክመንት የምንጠቀምበት የሆነ ሀገር ለመግባት ነው። ይሄ ሀገር ለመግባት እና የምንገባበት ምክንያት ደግሞ ፐርፐዝ ሊኖረን ይገባል። ስለዚህ በእኛ ኬዝ ትምህርት ማለት ነው። ሌላኛው ኬዝ ደግሞ የሚሆነው የተለያዩ ኬዞች ሊሆኑ ይችላሉ። ቪዚቲንግ ሊሆን ይችላል። እኛ የምናየው አሁን ስለ ትምህርታችን ብቻ ነው። ሲቀጥል ደግሞ ስፔሲፋይድ ፔሪድ ኦፍ ታይም። ስለዚህ ትምህርታቸው 4 ዓመት የሚፈጅ ከሆነ ለ4 ዓመት ብቻ ነው ቪዛው የሚሆነው ማለት ነው። ስለዚህ ቪዛ ማለት ይሄ ነው። ኮሌጅ አፕሊኬሽን ኮሌጅ አፕሊኬሽን is a formal process through which individuals apply for admission to colleges or universities to pursue higher education. ስለዚህ ይሄ ማለት ፎርማል ፕሮሰስ ነው። ማለትም ተማሪዎች ኮሌጆች ጋር ኮንታክት እያደረጉ እነሱ ጋር ለመማር አፕላይ የሚያደርጉበትን ፕሮሰስ ነው ኮሌጅ አፕሊኬሽን የምንለው ባጭሩ ማለት ነው። admission or acceptance ይሄ የመጨረሻው ሐሳብ ነው። a process by which individuals are granted entry or acceptance into a college or university. ስለዚህ ዩኒቨርሲቲዎቹ ጋር ኮሌጅ አፕሊኬሽን ፕሮሰስን ተጠቅማችሁ አፕላይ ካደረጋችሁ በኋላ እነሱ አክሴፕት ሲያደርጓችሁ ወይም ደግሞ አድሚሽን ሲሰጧችሁ እነሱ ጋር አቴንድ ማድረግ እንድትችሉ ሲፈቅዱላችሁ admission or acceptance እንለዋለን ማለት ነው። ስለዚህ ውጪ ሀገር ሄዶ ማጥናት ወይም ደግሞ ለመማር የሚለውን ስናስብ የተለያዩ ምክንያቶች ሊኖሩ ይችላሉ። ግን ዋነኛዎቹ 4 ምክንያቶች እነዚህ ናቸው። የመጀመሪያው አክሰስ ቱ ሃይ ኳሊቲ ኤዱኬሽን ነው። ምንም ጥያቄ የለውም፣ የተሻለ ትምህርት ለማግኘት ነው። ሁለተኛው ደግሞ ኦፖርቹኒቲስ ፎር ፐርሰናል ኤንድ ፕሮፌሽናል ግሮዝ የምንለው ነው። ያው ለራሳችሁም ሆነ መስራት ለምፈልጉበት ፊልድ ወይም ደግሞ ለፕሮፌሽናችሁ ግሮዝ እንድታገኙበት ነው። ሶስተኛው ደግሞ ፖቴንሻል ፎር ቤተር ኬሪየር ፕሮስፔክትስ ነው። ስለዚህ የተሻለ ኬሪየር ለማግኘት ነው። የመጨረሻው ደግሞ ኤክስፖዠር ቱ ዳይቨርስ ካልቸርስ ነው። ያው ከኢትዮጵያ ወጥታችሁ የተለያዩ ሀገራትን ካልቸሮች ለምሳሌ አሜሪካ፣ አውሮፓ እና ከኤዥያ የሚመጡ ተማሪዎችን ካልቸር ማየት የምፈልጉ ከሆነ ስተዲ አብሮድ ወይም ደግሞ ሌላ ሀገር ሄዶ ማጥናት በጣም የሚመረጠ ኦፕሽን ነው ማለት ነው። ናው when is the right time to apply የሚለውን ደግሞ እኔ ስለዚህ the best time you can apply to college in the US is the summer before your senior year in high school. ይሄ ማለት 12ኛ ክፍል ከመግባታችሁ በፊት 11ኛ ክፍልን ጨርሳችሁ ባለው ሰመር ላይ አፕላይ ብታደርጉ በጣም አሪፍ የሚባለው ጊዜ ነው ማለት ነው። The application portals open on the 1st of August every year for the coming fall and spring semesters. ስለዚህ የሚጀመረው አሁን ሰመር ላይ ነው ብለናል። ስለዚህ ሰመር ላይ መቼ የሚለው ደግሞ ኦገስት 1st ላይ ነው አፕሊኬሽን የሚጀመረው። ለመቼ የሚለውን ስናይ ደግሞ ለስፕሪንግ እና ለፎል ሴሚስተሮች፣ ይህንን በኋላ ላይ በደንብ እናየዋለን። ግን ለፎል እና ለስፕሪንግ ሴሚስተሮች the 1st of August ላይ ነው ስኮላርሺፕ ወይም ደግሞ አፕላይ ማድረግ የምንችልበት ፖርታል ማለትም ኮመን አፕ የምንለውን ኦፕን የሚሆነው ከዛ በኋላ ነው ማለት ነው። ይሄ ግን the only way አይደለም።
አሁን እንደምናየው however you still can apply after you finish your high school or attending college as a freshman or sophomore ስለዚህ ኮሌጁን ላይ ገብታችሁ አንደኛ ዓመትና ሁለተኛ ዓመት ጨርሳችሁ ራሱ እንደገና አፕላይ ማድረግ የምትችሉበት ኦፕሽን አላችሁ። ያው the only thing ማሰብ ያለባችሁ እዚህ ጋር ሃይ ስኩል ተመርቃችሁ እስካሁን ድረስ ምን እያደረጋችሁ ነበር፣ ጋፒር ይሉታል እነሱ። በዚህ ጋፒር ውስጥ ምን እየሰራችሁ ነበር የሚለውን አሳማኝ የሆነ ምክንያት ሊኖራችሁ ብቻ ነው እንጂ የሚገባው ሌላውን ነገር በራሳችሁ አፕላይ ማድረግ ትችላላችሁ ማለት ነው። አሁን ደግሞ አፕሊኬሽን ሳይክሉን እንየው። አፕሊኬሽን ሳይክሉን ከማየታችን በፊት ምን አይነት ሴሚስተሮች አሉ የሚለውን እንረዳ። የመጀመሪያው ሴሚስተር ፎል ሴሚስተር የምንለው ነው። ፎል ሴሚስተር ማለት ኦገስት ላይ ወይም ደግሞ ሴፕቴምበር ላይ የሚጀመር ክላስ ሲሆን ዲሴምበር ላይ ደግሞ ያ ክላስ ያልቃል። ስፕሪንግ ሴሚስተር ላይ ስንመጣ ደግሞ ስፕሪንግ ውስጥ ማለትም ጃንዋሪ ላይ የሚጀመር ሲሆን እስከ ሜይ ድረስ ይቆያል ማለት ነው። ሌላኛው ደግሞ ሴሚስተር ሰመር ሴሚስተር ነው። ሜይ ወይም ጁን ላይ ተጀምሮ ጁላይ ወይም ደግሞ ኦገስት ላይ ያልቃል። እዚህ ጋር በብዛት ኦር የሚል ነገር አይታችሁ ሊሆን ይችላል። እነዚህ ስላሾች የሚያመለክቱት ከትምህርት ቤት አካዳሚክ ካላንደራቸው ስለሚለያይ ነው። ኦልሞስት all college start their academic year in this semester ፎል ላይ ማለት ነው። ፎል ላይ ስንመጣ ኦልሞስት ሁሉም በሚባል ሁኔታ አካዳሚክ ካላንደራቸውን የእኛን ሀገር ካላንደር ይመስላል። ምክንያቱም ነሐሴ ላይ ወይም ደግሞ መስከረም ላይ ነው ትምህርታቸውን የሚጀምሩት። ስለዚህ የእኛን ሀገር ካላንደር ነው የሚጠቀሙት ማለት እንችላለን እና ብዙዎቹ እዚህ ሴሚስተር ላይ ነው የአካዳሚክ ካላንደራቸውን የሚጀምሩት ማለት ነው። ስፕሪንግ ሴሚስተር ላይ የተወሰኑ ኮሌጆች ይጀምራሉ። ስፕሪንግ ሴሚስተር ላይ የአንደኛ ዓመት ትምህርትን ይጀምራሉ ማለት ነው። ኦልሞስት ምንም አይነት ኮሌጅ ሰመር ላይ አካዳሚክ ካላንደሩን አይጀምርም። ወደ አፕሊኬሽን ሳይክሉ ስንመጣ ደግሞ አፕሊኬሽኑ የሚያልቀው እንግዲህ ኦገስት ፈርስት ይጀምራል ብናላል። ስለዚህ አፕሊኬሽኑ የሚያልቀው የፎል ሴሚስተር ከጃንዋሪ እስከ ጁላይ ባለው ሬንጅ ውስጥ ነው። የስፕሪንግ ሴሚስተር ኖቬምበር ላይ አንዳንዴ እስከ ዲሴምበር ድረስ ይቆያል፣ ግን በብዛት ኖቬምበር ላይ ያልቃል። የሰመር ሴሚስተርን ስናየው ደግሞ ከፎል ሴሚስተር ጋር በተመሳሳይ መልኩ ከጃንዋሪ እስከ ጁላይ ባለው ሬንጅ ውስጥ ያልቃል ማለት ነው። እና የትኛው ለኢንተርናሽናል ስቱደንቶች ሪኮመንድ ይደረጋል የሚለውን ደግሞ ስናይ ፎል ሴሚስተርን የሚያክለው የለም ሪኮመንድ በመደረግ። ሁለተኛ ስፕሪንግ ሴሚስተርን የሚያክለው የለም። ያው ከፎል እና ከስፕሪንግ ምረጡ ብትባሉ ፎልን ምረጡ በብዛት እሱ ይሻላል። ሲቀጥል ሰመርን በጭራሽ ባትመርጡት ይመረጣል። አሉ የሚሳካላቸው ተማሪዎች አሉ። ፎል ሴሚስተር ሰመር ሴሚስተር አክሴፕት ተደርገው መተው የሚማሩ ተማሪዎች አሉ። ግን ከቻላችሁ ፎልን ምረጡ፣ ካልቻላችሁ ደግሞ ስፕሪንግ ምረጡ ማለት ነው። አፕሊኬሽን ሜተዶቹን ደግሞ ስናያቸው በሶስት እንከፍላቸዋለን፣ አፕላይ ማድረግ የምንችልባቸውን መንገዶች ማለት ነው። የመጀመሪያው አፕሊኬሽን ፖርታሎች ናቸው። allow students to manage all their college applications in one centralized platform ለምሳሌ ኮመን አፕ እና ኮአሊሽን አፕ። I don't know if I pronounce it right። አፕሊኬሽን ፖርታሎች ማለት እናንተ የፈለጋችሁትን ፋይል እዛ ላይ ያጠራቀማችሁ ማለትም ሪፒቲቲቭ የሆኑ ታስኮችን ድጋሚ ሳትሰሩ ስማችሁን የተመሳሰሉ ነገሮችን ድጋሚ ሳትሞሉ ሴንትራላይዝድ የሆነ ፕላትፎርም ነው። እነዚህን ሁሉ ነገሮች አንድ የጠይቋችሁ እናንተ ፎከስ ማድረግ ያለባችሁ ነገር ላይ ብቻ ፎከስ እንድታደርጉ የሚያግዛችሁ አፕሊኬሽኖች ናቸው ወይም ደግሞ ፖርታሎች ናቸው እና ኮመን አፕ እና ኮአሊሽን አፕ ኮመኖቹ ናቸው ማለት ነው። ኮሌጅ ፖርታሎች ላይ ስንመጣ some colleges and universities have their own individual application platforms ለምሳሌ ኤምአይቲ እና ኤምአይቲ ደግሞ እነ ኮመን አፕን አይጠቀሙም፣ ይልቅስ የራሳቸውን አፕሊኬሽን ፖርታል የሚጠቀሙ። ስለዚህ ኮሌጅ ዌብሳይት ላይ እየሄዳችሁ ነው አፕሊኬሽን ፖርታላቸውን ፈልጋችሁ አግኝታችሁ አፕላይ የምታደርጉት ማለት ነው። other application portal የምንላቸው ደግሞ አሉ። እነዚህ ፕላትፎርሞች may be specific to certain states, regions or groups of colleges and universities። እነዚህ ማለት በሆነ ሪጅን ወይም ደግሞ በሆነ ስፔሲፊክ ግሩፕ ኦፍ ዩኒቨርሲቲ መካከል ብቻ ላሉ አፕላይ ማድረግ የምትችሉባቸው ከሆኑ ነው እነዚህ የምንጠቀሙ። ለምሳሌ በጣም በዚህ የሚታወቀው የዩሲ ወይም ደግሞ ዩኒቨርሲቲ ኦፍ ካሊፎርኒያ ናቸው። ማለትም ዩሲ በርክሌይ፣ ዩሲኤልኤ፣ ዩሲኤስሲ እና የመሳሰሉትን የዩኒቨርሲቲ ኦፍ ካሊፎርኒያ ዩኒቨርሲቲዎች መጠቀም የምትችሉት ራሳቸው ዩሲ ፖርታል ላይ ገብታችሁ ነው እንጂ ኮመን አፕ ኦር ኮአሊሽን አፕ ወይም ደግሞ የራሳቸው ፖርታል ኖሯቸው አይደለም። ስለዚህ እንደዚህ አይነት ጊዜ እነሱ ነው የምትጠቀሙት። ሌላኛው ደግሞ የሚታወቀው ሚኒስቴት ፖርታል ይባላል። ሚኒሶታ ውስጥ ላሉ ዩኒቨርሲቲዎች አፕላይ የምታደርጉበት ፖርታል ነው። ኮመን አፕ ላይ ነው የምናተኩረው እኛ። ዋናው ፕላትፎርማችን ኮመን አፕ ነው። ስለዚህ ኮመን አፕን ኢን ዲቴይልስ እንየው። Students can create a single Common App account and use it to apply multiple participating institutions። እንግዲህ ኮመን አፕን መጠቀም ከሚችሉ ኢንስቲትዩሽኖች መካከል መርጣችሁ የፈለጋችሁትን ያህል ከ20 በታች እስከሆነ ድረስ አፕላይ ማድረግ ትችላላችሁ ማለት ነው። አንድ አካውንት ብቻ ኖሯችሁ። ግን ለምሳሌ ለእያንዳንዱ ኮሌጅ ለብቻ አፕላይ እናድርግ ብትሉ 10 ቦታ አፕላይ ማድረግ ከፈለጋችሁ 10 የተለያየ አካውንት ማኔጅ ሊጠበቅባችሁ ነው ማለት ነው። ይህ የሚሆኑበት ምክንያት ሁሉም የየራሳቸውን አካውንት ክፈቱ ስለሚሏችሁ ማለት ነው። ስለዚህ ኮመን አፕ is a centralized application platform used by over 900 colleges and universities in the United States and other countries. These two other countries are
ካናዳ ኤንድ አውስትራሊያ ማለት ነው። አውስትራሊያ ውስጥ 1 ዩኒቨርሲቲ አለ፣ ካናዳ ውስጥ ደግሞ ሞስት ፕሮባብሊ 3 ዩኒቨርሲቲ ነው ያለው። በብዛት አሜሪካ ውስጥ ላሉ ዩኒቨርሲቲዎች በሚሰራው ኮመን አፕ ማለት ነው። It helps students focus on crafting quality responses rather than spending time on repetitive tasks። ቅድም እንዳልኳችሁ ስማችሁን እያስገባችሁ የፋሚሊ ኢንፎርሜሽን እየሞላችሁ ዴሞግራፊክስ እየሞላችሁ እና የተለያዩ ነገሮችን እየሞላችሁ ሰዓታችሁን ከምታጠፉ ዋናው ኳሊቲ የኢሲያችሁ ኳሊቲ ላይ ኤክስትራ ከሪኩላሮችን የምትገልጹበት ኳሊቲ ላይ እየተጠበባችሁ ሰዓታችሁን እንድታጠፉ የሚያግዛችሁ ነው ማለት ነው። የሆነ ከማጥፋት ይልቅ ውጤታማ እንድታረጉ ይጠቅማችኋል ማለት ነው። It includes features that allow students to track status of their application, including the receipt of materials and submission status. ለምሳሌ ፋይል ይጉደላችሁ አይጉደላችሁ፣ አስተማሪዎቹ ሪኮሜንዴሽናችሁን ልኮላችሁን ወይም አይሆን፣ እነዚህ ነገሮች ራሱ በቀላሉ ቼክ እንድታደርጉ ይጠቅማችኋል ማለት ነው እዚሁ ራሱ ዌብሳይቱ ላይ። It enhances the college application experience for students, offering convenience, efficiency and access to valuable resources. እነዚህ valuable resources ለምሳሌ የኮሌጁ ዴድላይን ሊሆን ይችላል፣ የኮሌጁ የሚያስፈልገው number of essays ሊሆን ይችላል፣ የኮሌጁ የተወሰኑ ኢንፎርሜሽኖች ሊሆኑ ይችላሉ። ስለዚህ እነዚህን በቀላሉ እንድታገኙ ያግዛችኋል ማለት ነው። You can download it from Play Store or App Store። ከሁለቱም ላይ ታገኙ ትችላላችሁ። ግን like if you have the chance to use the website እሱ ነው ሪኮመንድ ማድረጋችሁ። በጣም ሀሪፍ ነው። ምክንያቱም ድጋሚ ሎጊን ባደረጋችሁ ቁጥር ሎጊን ለማድረግ ቀላል ነው። ፓስወርዳችሁን ሴቭ አድርጋችሁ አውቶማቲካሊ ሎጊን ማድረግ ትችላላችሁ። አፕሊኬሽኑን የምትጠቀሙ ከሆነ ግን ሎጊን ለማድረግ ሰዓት ይፈጅባችኋል። እንደገና ደግሞ አንዳንዴ አውቶማቲካሊ ሴቭ ላያደርግላችሁ ይችላል የጻፋችሁትን ነገር ወይም ኮፒ ያደረጋችሁትን ነገር። ስለዚህ ዌብሳይቱን የምትጠቀሙ መርጣችኋለሁ። ስለዚህ ኮሌጅ ሊስት ላይ እንምጣ። ይህ ጥያቄ በብዛት ይነሳባችኋል። እንዴት ነው የምንመርጠው? የት ኮሌጅ አፕላይ እንደምናደርግ እንዴት ነው የምናውቀው? በብዛት እኔም የምጠየቀው ጥያቄ ነው። ኮሌጆችን እንዴት ልምረጥ እና ደግሞ ኮሌጆችን መርጠ ላክልኝ የሚባል ነገር ስለምሰማ ነው። እና እስቲ እነዚህ ነገሮች አብረን እናያቸው። Prospective students research colleges or universities to identify institutions that align with their interests. ስለዚህ ተማሪዎች ኮሌጆችን ሲፈልጉ እነዚህን ክራይቴሪያዎችን ተጠቅመው ሊፈልጉ ይችላሉ ማለት ነው። የመጀመሪያው አካዳሚክ ኢንተረስታቸውን በማየት ነው። አካዳሚክ ኢንተረስታቸው ለምሳሌ መማር የሚፈልጉት ትምህርት እዛ ዩኒቨርሲቲ ይሰጣል ወይስ አይሰጥም የሚለውን በማየት ነው። ኬሪየር ጎላቸው ለምሳሌ ትልልቅ ካምፓኒዎች ውስጥ መስራት የሚፈልጉ ከሆነ በዛው መጠን ትልልቅ ዩኒቨርሲቲዎች ውስጥ መግባት አለባቸው ማለት ነው። ሌላኛው ሎኬሽን ፕሪፈረንስ ነው። ሎኬሽናቸው ዘመድ አካባቢ እንዲሆን ከፈለጉ ወይም ደግሞ የሆነ ከተማ አይምሯቸው ውስጥ ካለ ለምሳሌ ኒውዮርክ ነው መማር የሚፈልገው የሚል ሰው ካለ ሎኬሽን ፕሪፈረንሱ ማተር ያደርጋል ማለት ነው ለሱ። ፋይናንሻል ስታተሳቸው ስኮላርሺፕ እና ፋይናንሻል ኤድን ማግኘት የሚፈልጉ ከሆነ እነዛን አይነት ኦፈር የሚሰጡ ኮሌጆችን መፈለግ አለባቸው ማለት ነው። ሲቀጥል ደግሞ ሰው እንደየሰው የራሱ ክራይቴሪያ ሊኖር ይችላል። ግን እነዚህ አራቱ ዋነኛ ሊባሉ የሚባሉ ነገሮች ናቸው። how to build ነው። እሺ እነዚህን ሳወቅን ግን እንዴት ነው ቢልድ ትክክለኛውን ቢልድ የምናደርገው እንዴት ነው የሚለውን ሊስታችን እንዴት ቢልድ እንደምናደርግ Even though you can apply to 20 colleges using the Common App, it's not recommended to use all those slots. ማለትም 20 ኮሌጆች ጋር አፕላይ ማድረግ ብትችሉ 20ም ጋር እንዳታረጉ፣ ይልቅስ ከ8 እስከ 12 ኮሌጆች ብቻ አድርጉ። ምክንያቱም ኳሊቲያችሁ ከኳንቲቲያችሁ ቢበልጥ ይሻላል። ማለትም 10 ዩኒቨርሲቲ አፕላይ ከምታደርጉና 20 ዩኒቨርሲቲ አፕላይ ከምታደርጉ እኩል ታይም እንስጣቸው። ለሁለት ዩኒቨርሲቲዎች የምትሰጡትን ሰዓት እዚህ ጋር ለአንድ ዩኒቨርሲቲ መስጠት ትችላላችሁ 10 ኮሌጅ ጋር አፕላይ ስታደርጉ ማለት ነው። ስለዚህ ሁለት ዩኒቨርሲቲዎች የምትሰጡትን ሰዓት ለአንድ ዩኒቨርሲቲ ስትሰጡ ለሁለቱ የሚያስፈልገውን ኳሊቲ ጨምቃችሁ ለአንድ ዩኒቨርሲቲ ነው እየሰጣችሁ ያላችሁ። ስለዚህ እዛ ዩኒቨርሲቲ የመግባት ቻንሳችሁ ሁለቱም ጋር ከመግባት ቻንሳችሁ የበለጠ ነው የሚሆነው ማለት ነው። ስለዚህ በቻላችሁት አቅም ከ8 እስከ 12 ባለው ውስጥ አፕላይ ለማድረግ ሞክሩ ማለት ነው። Those colleges should consist all rich, fit and safe colleges። ይህንን ስንል ሶስቱንም አይነት ታይፖች ሪች፣ ፊት እና ሴፍ የሚባሉትን ኮሌጆች ሊይዙ ይገባል። Colleges can be classified into those categories depending on your grade, essays, test results, extracurricular activities, recommendation letters and financial status። ይህንን ስንል ለአንድ ሰው ሪች የሆነ ኮሌጅ ለአንድ ሰው ፊት ሊሆን ይችላል፣ ለአንደኛው ሰው ደግሞ በጣም ሴፍ ሊሆን ይችላል። ይሄ የሚሆንበት ምክንያት ለምሳሌ አንድ ሰው ጥሩ ኢሴይ ሊጽፍ ይችላል፣ ወይም ደግሞ ግሬዱ በጣም አሪፍ ሊሆን ይችላል፣ ወይም ቴስት ሪዘልቶች በጣም ቆንጆ ሊሆን ይችላሉ እና ኤክስትራ ከሪኩላሩ ደግሞ በቃ ያበደ ሊሆን ይችላል እና በተቃራኒው ደግሞ የሆነ ሰው ኢሴይ አሪፍ ጽፎ ቴስቱ ትንሽ ዝቅ ካለበት ወይም ደግሞ ግሬዱ አሪፍ ካልሆነ ለዛ ሰው ሪች የነበረው ኮሌጅ ለዚህኛው ፊት ሊሆን ይችላል። ያው እንደ ሰው ስለሚላይ የራሳችሁን እነዚህ ነገሮች ነው ሪሰርች መጀመሪያ የምታደርጉት ማለት ነው። ስለዚህ ሪች የምንላቸው ኮሌጆች አንደኛ
ሃርድ ቱ ጌት አክሴፕትድ በቃ ለእናንተ በእናንተ እንትን እነሱ ጋር መግባት ይከብዳቸዋል፣ በእናንተ ፕሮፋይል ማለት ነው። ሎ አክሴፕታንስ ሬት ነው ያላቸው። ዩር አካዳሚክ ፕሮፋይል ፎልስ ቢሎው ደ አቨሬጅ ኦፍ ደ ኮሌጅ። ይህንን ስንል የእናንተ አካዳሚክ ፕሮፋይል እነዚህ ነገሮች ቅድም ያልኳቸው ነገሮች እንዳለ ተጠቅልለው ሲታዩ እነሱ አክሴፕት ከሚያደርጋቸው ተማሪዎች አንጻር ሲወዳደር የእናንተ ዝቅ ይላል ከነሱ አክሴፕት ከሚያደርጓቸው ተማሪዎች አንጻር ማለት ነው። እና ስለዚህ ነው ለዛም ነው እናንተ እዛ ዩኒቨርሲቲ የመግባት ቻንሳችሁ ትንሽ ነው ብለን የምናምነው። እና በብዛት እነዚህ ከ2 እስከ 3 ኮሌጆች ጋር አፕላይ ብታደርጉ በቂ ነው ተብሎ ይታመናል። ፊት ኮሌጅ ናቸው። ሁለተኛ ደግሞ ፊት የምንላቸው ደግሞ ኮምፒቲቲቭ ናቸው አክሴፕት ለመደረግ። ሲቀጥል ደግሞ ሚዲየም አክሴፕታንስ ሬት ነው ያላቸው። ይህንን ስንል ከሎ አክሴፕታንስ ሬት ይሻላሉ ማለት ነው። እንደገና ደግሞ የእናንተ አካዳሚክ ፕሮፋይል ከነሱ አክሴፕት ከሚያደርጋቸው ተማሪዎች ጋር በጣም ማች ያደርጋል። ስለዚህ የመግባት ቻንሳችሁ ይሻላል ማለት ነው ከሪች ስኩሎች አንጻር። እና እነዚህ ደግሞ ከ4 እስከ 5 ኮሌጆች ቢሆኑ ይመረጣሉ። ስለዚህ ሴፍ ላይ ደግሞ ስንመጣ ሴፍ የምንለው ኢዚ ነው፣ በጣም እነሱ ጋር ለመግባት ኢዚ ነው። ለእናንተ ሀይ አክሴፕታንስ ሬት አላቸው እና ደግሞ የእናንተ አካዳሚክ ፕሮፋይል ከነሱ አክሴፕት ከሚያደርጓቸው ተማሪዎች ጋር ሲወዳደር እናንተ በጣም ይሻላል ለእናንተ አካዳሚክ ፕሮፋይል ማለት ነው። እና ከ2 እስከ 3 ኮሌጆች ቢሆኑ ይመረጣል። አሁንም እርግጠኛ ነኝ ይሄ ነገር ጥያቄ ሆኖባችኋል። አሁንም ቢሆን እኮ እንዴት እንመርጣለን የሚለውን ነገር አላወቅንም እያላችሁ ነው። ስለዚህ ሌትስ ብሬክ ኢት ዳውን። How can I find and classify colleges into those categories? This is a very common question raised by applicants. So it all depends on your preferences. And ይሄ ሁሉ ዲፔንድ የሚያደርገው እንደናንተ ፕሬፈረንስ ነው። A student who want to be as near as possible to relatives will be more considerate on location, while another student who focuses on finance will be more dependent on financial aid and scholarship policies of the college ማለት ነው። ይህንን ስንል ለፋሚሊዎቻችሁ ቅርብ መሆን ከፈለጋችሁ ያው ሎኬሽን ነው ማተር የሚያደርገው ለእናንተ። የሆነ ሰው ደግሞ ስኮላርሺፕ ማግኘት ከሆነ የሚፈልገው ወይም ደግሞ ምንም አይነት ብር ሳይከፍል ከሆነ መማር የሚፈልገው ለእሱ ደግሞ ማተር የሚያደርገው የኮሌጆቹ ፋይናንሻል ኤድ ኤንድ ስኮላርሺፕ ፖሊሲያቸው ነው ማለት ነው። ስለዚህ it's obvious that the college should have the major we want to study። ይሄ ምንም ጥያቄ የለውም፣ በቃ ሊኖራቸው ይገባል። For different students there are different factors and criteria with different level of impact። ስለዚህ ይህንን ስንል ለተለያየ ተማሪ የተለያየ ነገሮች የተለያየ ሌቭል ኦፍ ኢምፓክት አላቸው ማለት ነው። ለምሳሌ ሎኬሽንን እኔን አፌክት የሚያደርገኝን ያህል ሌላን ሰው ሎኬሽን አፌክት ሊያደርገው ይችላል። ወይም ደግሞ እኔን ስኮላርሺፕን አፌክት ሊያደርገኝ የሚችለውን ያህል ሌላ ሰው አፌክት ላያደርገው ይችላል። ስለዚህ እንደ ሰው ይለያያል ማለት ነው። My personal favorite approach is to give a scale for your criteria and rate the schools, then compare the sum of the scales and decide the college to apply to. I'll put some sample on the next page. ስለዚህ እዚህ ጋር ማለት የፈለኩት ነገር ያው እንዴት ለመምረጥ የሚያስፈልጋችሁና ያህል ነገሮች ተመርጡና ቀደም ካልናቸው ነገሮች ውስጥ ተመርጡና ከዛ ለእያንዳንዱ የሆነ ስኬል ትሰጧቸዋላችሁ ከ10 ከ20 ከ30 ከ40 እያላችሁ ከዛ እነዚያን የሚያስፈልጓችሁን ነገር በአንድ ኮለመን ላይ ታስቀምጧቸውና በአንድ ሮ ላይ ታስቀምጧቸውና መጨረሻ ላይ ድምራቸውን ታስቀምጣላችሁ። ልክ እንደዚህ ማለት ነው። ለምሳሌ ፋይናንስ ለኔ 30 ፖይንት ያስፈልገዋል ብንል፣ ኢንተርንሺፕ ኦፖርቹኒቲ 20 ፖይንት ያስፈልገዋል ብንል፣ ሎኬሽኑ ብዙም ለኔ ማተር አያደርግም 10 ፖይንት ይበቃዋል ብንል፣ የዩኒቨርሲቲው ራንኪንግ 20 ፖይንት ይበቃዋል ብንል፣ የፕሮፌሰሮቹ ኳሊቲ 10% ይበቃዋል ብንል፣ ካምፓስ 20 ፖይንት ይበቃዋል ብንል፣ ሜጀሩ ደግሞ በቃ ከ40 ብንይዘው ላይክ ዋናው ነገር እሱ ስለሆነ ማለት ነው ቶታሉ ከ150 ይመጣል። ይሄ ለምሳሌ ለኔ ባላቸው ነው ብለን እናስበው። አክቹዋሊ የኔ እንደዚህ አይደለም፣ ግን ለኔ ያላቸው ነው። ከዚህ ጋር በጣም ይቀራረባል። የኔ ግን እንደዚህ አድርጋችሁ ብታወጡት አሪፍ ነው። እና እንደዚህ ፖይንት ካወጣችሁላቸው በኋላ ኮሌጆቹን የምትፈልጓቸውን ኮሌጆች ሜንሽን ታደርጋላችሁ። ለምሳሌ አሁን ከዚህ ውስጥ ካያችሁት ውስጥ ፋይናንስ ነው 30 ፖይንት ያለው ከሜጀር ቀጥሎ ማለት ነው። ስለዚህ እነዚህን ኮሌጆች የምመርጠው ቤዚካሊ ፋይናንስ የትኛዎቹ ሀሪፍ ይሰጣሉ የሚለውን ጉግል ላይ ሰርች አደርጋለሁ። ለኢንተርናሽናል ስቱደንት ሀሪፍ ፋይናንሻል ኤድ የሚሰጡ ዩኒቨርሲቲዎች እነማን ናቸው ብዬ ከዛ የሆነ ያህል ኮሌጆች ያመጣልኛል። የሆነ ያህል ኮሌጆች ሲያመጣልኝ እነሱን ኮሌጆች እዚህ ጋር ዘረዝራቸዋለሁ። ከዛ እያንዳንዱን ኮሌጆች ዌብሳይታቸው ላይ እየገባው ስለ ፋይናንሳቸው፣ ስለ ኢንተርንሺፕ፣ ስለ ሎኬሽን፣ ስለ ራንኪንጋቸው፣ ስለ ፕሮፌሰሮቹ እያንዳንዱ መረጃ ሰበስባለሁ። ከዛ እኔ ተመቸኝናል አሪፍ የሆነ ስኮላርሺፕ እና ፋይናንሻል ኤድ የሚሰጡ ከሆነ 30 ከ30 ሰጣቸዋለሁ ኮሌጅ ላይ እንደሰጠሁት እዚህ ጋር ማለት ነው። ካልሆነ ደግሞ ኢንተርንሺፓቸው አሪፍ ከሆነ 20 ሰጣቸዋለሁ። ሎኬሽናቸው ትንሽ ከከተማ ራቅ ያለ ከሆነ 8 ከ10 ሰጠሁት። ራንኪንጋቸው ቶፕ 50 ውስጥ ከሆነ 19 ከ20 ሰጠዋቸው። ፕሮፌሰሮቹ በጣም አሪፍ ከሆነ 10 ከ10 ሰጠዋቸው። ካምፓሱ ደግሞ ሚድ ከሆነ ወይም ደግሞ ዶርሞቹ ምናምን አሪፍ ካልሆኑ 17 ከ20 ሰጠዋቸው። እና ሜጀር የምፈልገው ሜጀር ካለ ለምሳሌ 40 ከ40 ሰጣቸዋለሁ።
ከዛ ስንደምረው 146 ከ50 አለ ማለት ነው። ለእያንዳንዱ ኮሌጅ ይህንን እያደረጋችሁ ስትሞሉት ለእያንዳንዱ 119 109 እያለ እስከ መጨረሻው እስከ ኮሌጅ 10 ድረስ ይወርዳል ማለት ነው። ስለዚህ እንደዚህ መጀመሪያ በጣም ትልቅ ፋክተር ነው በምትሉት ፋይናንስ ከነበር በፋይናንስ ሎኬሽን ከሆነ ደግሞ ለምሳሌ ቴክሳስ ውስጥ ከሆነ መሄድ የፈለጋችሁት ዩኒቨርሲቲስ ኢን ቴክሳስ ብላችሁ ሰርች ታደረጉና ቴክሳስ ውስጥ ያሉ ዩኒቨርሲቲዎችን ትደረድሩና ከዛ የቴክሳስን እንደዚህ ትሞላላችሁ ማለት ነው። ይህንን ካቴጎሪ ነው እንድትከተሉ መመርጥላችሁ። ሌላ አፕሮች ካላችሁ እሱን ተጠቀሙት፣ ግን ይሄን አፕሮች ብትጠቀሙት በጣም አሪፍ ነው። ታዲያ ግሬድ ካደረግን በኋላ ምንድነው ጥቅሙ? ለምንድነው ግሬድ የምናደርገው? ይህን ያህል ፖይንት የምንሰጣቸው ለምንድነው ካላችሁ እዚህ ጋር ነው መልሱ የሚመጣው። Let's say that you wanted to choose 4 colleges from the Kane colleges you just compared. ከነዚህ 10 4ቱን ብቻ መምረጥ ፈለጋችሁ እንበል። ስለዚህ according to your criteria and ratings, your first choice is going to be college 1 with an overall rating of 146 out of 150 ማለት ነው። ኮሌጅ 1 ላይ ስትመጡ ቶታል የሰጠነው 146 ከ150 ነው። ስለዚህ 146 ከ150 ከሁሉም ጋር ከ119 ከ109 ከሁሉም ይበልጣል። ስለዚህ ዘ ቤስት የሚባለው ምርጫችሁ ይሄ ነው የሚሆነው። ኮሌጅ 5 ኮሌጅ 10 and ኮሌጅ 2 are going to be the next spots ማለት ነው። ለምሳሌ ኮሌጅ 2ን ስናየው 119 ነው። ኮሌጅ 5ን ስናየው 140 ነው። ኮሌጅ 10ን ስናየው 132 ነው። እነዚህ ኮሌጅ 10 ያልኳችሁ እናንተ ያው በስም ነው የምትቀይሯቸው። ስለዚህ እነዚህ ቦታዎች ነው አፕላይ የምታደርጉት ማለት ነው። 1 2 3 4 እነዚህ ጋር ነው የምታደርጉት ማለት ነው። ከ10 4 መምረጥ ከፈለጋችሁ፣ 2 መምረጥ ከፈለጋችሁ ደግሞ 140 እና 146ን ትመርጣላችሁ ማለት ነው። ያው እናንተ ናችሁ ግሬድ ያደረጋችሁት፣ እናንተ ናችሁ ክራይቴሪያውን ያወጣችሁት። ስለዚህ ይሄ ለእናንተ ፊት የማይሆኑበት ምክንያት፣ ለእናንተ ይሄንን የማፈልጉበት ምክንያት አይኖርም ማለት ነው። ራሳችሁ ግሬድ ካደረጋችሁት እንዴት ነው የእነዚህን ነገሮች ማወቅ የምንችለው ካላችሁ you can use college's official website። መጀመሪያ ላይ እነሱ ነው መምረጥ ያለባችሁ to get information on your specific criteria። እና አንድ ነገር ልላችሁ የምፈልገው እነዚህ ክራይቴሪያዎች ከሰው ሰው ይለያያሉ፣ ከሀገር ሀገር ይለያያሉ፣ እንደየኢንተረስታችሁ ይለያያሉ። ስለዚህ እኔ ይሄኛውን ስላወጣሁኝ እናንተ ሜን መከተል አለባችሁ ማለት አይደለም። ይህንን ነገር 3 ብታደርጉት አሪፍ ነው። ለሪች አንዴ፣ ለፊት ስኩሎች አንዴ፣ ከዛ ደግሞ ለሴፍ ስኩሎች አንዴ ብትጠቀሙት አሪፍ ነው። ከዛ በተጨማሪ ደግሞ የተለያዩ ሪሶርሶችን መጠቀም ትችላላችሁ። ለምሳሌ እነ niche.com እነ usnews.com እነ ዊኪፒዲያን እና ደግሞ የተለያዩ ዩቲዩብ ቪዲዮዎችን እየተጠቀማችሁ ዲሳይድ ማድረግ ትችላላችሁ ማለት ነው። ቀጣዩ ላይ ስንመጣ አፕሊኬሽን ዴድላይን ናቸው እነዚህኞቹ ደግሞ። አሁን ላይ ኮሌጅ ሊስት ቢልድ አድርጋችኋል ብለን እንመን። አሁን ላይ ማለት ነው we have already mentioned that the application starts on the 1st of August ብለናል። እንደገና ደግሞ መቼ እንደሚያልቁም አፕሊኬሽናቸው በብዛት አውርተናል። ከጃንዋሪ እስከ ጁላይ፣ ኖቬምበር እና ከጃንዋሪ እስከ ጁላይ ብለናል፣ ለፎል ለስፕሪንግ እና ለሰመር ማለት ነው። ግን የአንዳንዱን ደግሞ አሁን እናያቸው። እኛውን የምናተኩረው ፎል ላይ ነው። ምክንያቱም ቅድም እንዳልኳቸው ኢንተርናሽናል ስቱደንቶች ፎል ላይ አፕላይ ቢያደርጉ የተሻለ እድል አላቸው ስላልም ማለት ነው። ዴድላይኖቹ ለ3 እንከፍላቸዋለን። እርሊ የምንላቸውን ዴድላይኖች ማለት ነው። እርሊ አክሽን፣ እርሊ ዲሲሽን እና ሪስትሪክቲቭ እርሊ አክሽን የምንለው ማለት ነው። እርሊ አክሽን ነን ባይንዲንግ ነው። ባይንዲንግ ነን ባይንዲንግ የምንለዋን እርሊ ዲሲሽን ላይ በደንብ እንረዳታለን። ነን ባይንዲንግ ነው። ነን ባይንዲንግ አድሚሽን ፕላን ያለው ሲሆን where the students apply early and receive admission decisions earlier than regular decision applicants ማለት ነው። ሬጉላር ላይ አፕላይ ከሚያደርጉት ተማሪዎች በፊት early apply አድርገው መረጃ መስማት የሚችሉ ከሆነ ነው early action የምንለው ማለት ነው። slightly better acceptance rate አለው ከሬጉላር ዲሲሽን አንጻር። ኮመን አፕ ዴድላይኑ ደግሞ ወይም ደግሞ በጣም የሚታወቀው ዴድላይን ናቸው ኖቬምበር 1 ነው። you can get your admission decision in December or January። ስለዚህ ጃንዋሪ ውስጥ ወይም ዲሴምበር ውስጥ ትሰማላችሁ ማለት ነው። early decision ላይ ስንመጣ ደግሞ binding admission plan where applicants commit to attending a specific college if accepted። ባይንዲንግ ወይም ነን ባይንዲንግ የሚለው ኮንሴፕት እዚህ ጋር ነው የሚመጣው። ባይንዲንግ ማለት አንድ ኮሌጅ አፕላይ ያደረጋችሁ early፣ ከዛ አፕላይ ካደረጋችሁ በኋላ ሌትስ ሴይ አክሴፕት ካደረጓችሁ ከነሱ ውጪ ሌላ ዩኒቨርሲቲ የትም ቢሆን አቴንድ ማድረግ አትችሉም ማለት ነው። ይህንን ነው early decision የምንለው ማለት ነው። ስለዚህ በጣም የተሻለ አክሴፕታንስ ሬት አለው። ምክንያቱም ኦልሬዲ ኮሚት እያደረጋችሁ ነው፣ እናንተ ጋር እንመጣለን እያላችኋቸው ነው። ሲቀጥል 2 types of early admission አሉ። እነዚህ ማለት early decision 1 እና early decision 2 እንላቸዋለን ማለት ነው። ኮመን ዴድላይን ናቸው ወይም ደግሞ በጣም የተለመደው ዴድላይን ናቸው። ኖቬምበር 1 ለኢዲ 1 ነው፣ ጃንዋሪ 1 ደግሞ ለኢዲ 2 ነው ማለት ነው። እና ደግሞ you can get your admission ለኢዲ 1 ዲሴምበር ላይ፣ ለኢዲ 2 ደግሞ ፌብሩዋሪ ላይ ትሰማላችሁ። የተለመዱት እነዚህ ናቸው።
ሪስትሪክቲቭ ኤርሊ አክሽን። ይሄ ማለት ኤርሊ አክሽን እንደ ኤርሊ አክሽን ነው፣ ግን ለየት የሚያደርገው ሪስትሪክቲቭ ነው። ይሄ ማለት ከዛ ዩኒቨርሲቲ ውጭ የትም ቢሆን አፕላይ ማድረግ አትችሉም ማለት ነው። ለምሳሌ ሃርቫርድ ነው በዚህ የሚታወቀው። ሃርቫርድ ጋር ኤርሊ አፕላይ ያደረጋችሁ ከሆነ አፕላይ ማድረግ የምችሉት ኤርሊ ሃርቫርድ ጋር ብቻ ነው፣ ሌላ ቦታ ኤርሊ ማድረግ አትችሉም ማለት ነው። ይሄም የሆነ ያህል ኢንተረስት ለዛ ዩኒቨርሲቲ እንዳላችሁ ያሳያቸዋል ማለት ነው። ስለዚህ ቤተር አክሴፕታንስ ሬት አለው፣ ግን እንደ ኤርሊ ዲሲሽን አይደለም አክሴፕታንስ ሬት የሚጨምረው። ሲቀጥል ደግሞ ኮመን ዴድላይኑ ኖቬምበር 1 ነው እና ደግሞ በተመሳሳይ ሁኔታ ዲሴምበር ወይም ጃንዋሪ ውስጥ እንደ ኤርሊ አክሽን ትሰማላችሁ ማለት ነው። ስለዚህ ሬጉላር የሚባለውን ደግሞ ዴድላይን የሚያው በብዛት ሬጉላር የምንለው የሚያልቀው ጃንዋሪ ወይም ፌብሩዋሪ ውስጥ ሲሆን ውጤታችሁን ደግሞ በማርች ወይም ደግሞ በአፕሪል ላይ ትሰማላችሁ። ለየት የሚያደርገው ይሄ ነው። ፕሮስ የምንላቸው ሞር ታይም ቱ ፕሪፔር ነው። ብዙ ሰዓት ይኖራቸዋል ለመዘጋጀት። ነን ባይንዲንግ ነው፣ አያሳስባችሁም። አክሴፕት ቢያደርጉኝ ግዴታ እነሱ ጋር መሄድ አለብኝ የሚለው ነገር አያሳስባችሁም። ቴስት ወስዳችሁ ለምሳሌ ኤስኤቲን ሰመር ላይ ወስዳችሁ ጥሩ ውጤት ካልመጣላችሁ እስከዛ ድረስ እስከ ጃንዋሪ ድረስ መፈተን ትችላላችሁ ማለት ነው። ቴስቶችን ሪቴክ ማለት ትችላላችሁ እና ቤተር ቱ ኮንሲደር ኮሌጅ ዲሲሽን። ስለዚህ የኮሌጆችንም ዲሲሽን ደግሞ የኤርሊ አፕላይ ያደረጋችሁባቸውን ኮሌጆች ዲሲሽን እያያችሁ መወሰን ትችላላችሁ። የት ጋር አፕላይ ማድረግ እንዳለባችሁ፣ የቱን ፋይላችሁ ማስተካከል እንዳለባችሁ መወሰን ትችላላችሁ ማለት ነው። ኦንሊ ኮንስ የምለው እዚህ ጋር ኮምፒቲቲቭ መሆናቸውና ማርች ወይም አፕሪል ድረስ መጠበቅ አለባችሁ ውጤታችሁን ለመስማት ማለት ነው። ሌላኛው ደግሞ ሮሊንግ የምንለው ዴድላይን ነው። በዚህ ዴድላይን ላይ አፕሊኬሽኖቹ እየተቀበሏችሁ በሄዱ ቁጥር ሪቪው እያደረጉት ይሄዳሉ። እናንተ አፕላይ ባደረጋችሁ ቁጥር ሪቪው እየተደረገ ይሄዳል እንጂ የሆነ ቀን እንጠብቀው ዴድላይኑን አይዘጉትም፣ ወይም ደግሞ የሆነ ቀን እንጠብቀው ውጤታቸውን አናውንስ አያደርጉም ማለት ነው። ይልቅስ በቃ አፕላይ ባደረጋችሁ ቁጥር በተወሰነ ታይም ኢንተርቫል ይነግራችኋል ሪዘልታችሁ ማለት ነው። የዚህ ፕሮሶቹ ወይም ደግሞ የዚህ ጥቅሞቹ አንደኛ ሞር ታይም ቱ ፕሪፔር ይሰጣችኋል፣ ማለትም የተሻለ ጊዜ ያላችሁ ለመዘጋጀት ማለት ነው። ሁለተኛ ይሄኛውም ቢሆን ነን ባይንዲንግ ነው፣ መጨነቂያ አይጠበቅባችሁ። በተመሳሳይ ሁኔታ ቴስቶችን ሪቴክ ማድረግ ትችላላችሁ። ሲቀጥል ደግሞ ከኮሌጆቻችሁ ቶሎ መስማት ትችላላችሁ ውጤታቸውን። ሲቀጥል እናንተ የሬጉላሩን ወይም ደግሞ የኤርሊውን አፕሊኬሽን ዴድላይን ሚስ ካደረጋችሁ ይሄኛው ዴድላይን አለላችሁ፣ ሮሊንግ ዴድላይን አለላችሁ ማለት ነው። ግን ኮንሶች ወይም ደግሞ ማንፈልጋቸው ፓርቶች፣ እነዚህ መጥፎዎቹ ፓርቶች ደግሞ ስኮላርሺፕ እና ፋይናንሻል የሌላቸው ማለት ይቻላል። ኦልሞስት ሁሉም ለመግባት በጣም ቀላል ናቸው፣ ፋይናንሻል ሄዳቸው ግን ከባድ ነው። አሁን የሚያስፈልገን ማቴሪያል ምንድን ነው የሚለው ነው። የመጀመሪያው አካዳሚክ ትራንስክሪፕት ነው። ሲቀጥል ስታንዳርዳይዝድ ቴስት ነው። ሲቀጥል ላንጉዌጅ ፕሮፊሸንሲ፣ ሌተር ኦፍ ሪኮሜንዴሽን፣ ፐርሰናል ስቴትመንት ወይም ደግሞ ሰፕሊመንታል ኢሴ እና ፋይናንሻል ስቴትመንቶች ናቸው። እነዚህን እያንዳንዱ በተራ በተራ እናያቸዋለን። ነገር ግን ማወቅ ያለባችሁ ነገር ከዩኒቨርሲቲ ቢለያይም እነዚህ ግን ኦልሞስት ሁሉም ቦታ ያሉ ነገሮች ናቸው። ስለዚህ እያንዳንዱን ነገር ማየት ከፈለጋችሁ ፓውዝ እያደረጋችሁ እዩት። ዋናውን ሀሳብ በአጭሩ ግን አካዳሚክ ትራንስክሪፕት የምንለው የእናንተን ውጤት የሚያሳይ ከትምህርት ቤታችሁ የሚሰጣችሁ ዶኪመንት ነው እና አንዳንድ ኮሌጆች ኦፊሻል የሆነው ማለትም ደግሞ ማህተም የሌለበትን ጀስት የትምህርት ቤቱ ሎጎ ያለበትን ትራንስክሪፕት የሚቀበሏችሁ ሲሆን አክሴፕት ካደረጓችሁ በኋላ ግን ኦፊሻሉ እንድትልኩላቸው ያስገድዷቸዋል። ይሄ ኦፊሻል ትራንስክሪፕት ከእናንተ ሳይሆን ከትምህርት ቤቱ ነው በኢሜይል የሚላክላቸው ማለት ነው። ሲቀጥል ደግሞ እናንተ ገና ቀደም እንዳልኳችሁ 11 እስከ 12 እያለፋችሁ ከሆነ 12ኛ ክፍል እኮ የለንም ካላችሁ አያሳስባችሁ። ከ9 እስከ 11ኛ ክፍል ባለው ብቻ አፕላይ ማድረግ ትችላላችሁ። ከዛ በኋላ ግን አፕሊኬሽናችሁ እየተካሄደ ባለበት ሁኔታ ማለትም አፕሊኬሽን ስታተሳችሁ ገና ኦንጎይንግ እየሆነ ማለትም ገና ዲሲሽናቸውን ሳያወጡ በፊት የእናንተ ሚድየር ሪፖርት ወይም ደግሞ የፈርስት የር ሴሚስተር ሪዘልታችሁ ስለሚወጣ ያንን የፈርስት የር ሴሚስተር ሪዘልት ትልኩላቸዋላችሁ ማለት ነው። ያው ከ9 እስከ 11 ያለውን ትራንስክሪፕታችሁ ሰፖርት እንዲያደርግላችሁ። ስለዚህ አንዴ ደግሞ አክሴፕት ካደረጓችሁ በኋላ መጨረሻ ላይ ከመምጣታችሁ በፊት ወይም ደግሞ ሌሎች ፋይሎችን ከመላካቸው በፊት እነሱ ፋይናል ትራንስክሪፕታችሁን ትልኩላቸዋላችሁ ማለት ነው። ሃይስኩል እንደጨረሳችሁ ቼክ ለማድረግ ነው የሚያስፈልገው እንጂ አንድ አክሴፕት ካደረጓችሁ በኋላ ውጤታችሁ የሆነ ፎርዝ ኳርተር ላይ ወይም ደግሞ ሰከንድ ሴሚስተር ላይ ዝቅ አለ ብለው ሪጀክት ያደርጓችኋል ማለት አይደለም። ሌላኛው ስታንዳርዳይዝድ ቴስት ነው። ይታወቃል ኤስኤቲ ወይም ደግሞ አሁን ብዙ ሰው የማያውቀው ኤሲቲ ነው። ግን ኤስኤቲ እና ኤሲቲ ምን ያህል ተምራችኋል ወይም ደግሞ ምን ያህል የተማራችሁትን ነገር አገናዝባችሁ መጠቀም ትችላላችሁ እና የእውቀት ሌቭላችሁ ምን ላይ ነው የሚለውን ሁለት አይነት ትምህርቶችን ማትስንና እንግሊዝኛን በመፈተን ለማረጋገጥ የሚጠቀሙበት መንገድ ነው። ኤሲቲ ትንሽ ለየት የሚያደርገው ሳይንስ ሴክሽን ስላለው ነው።
ስለዚህ standardized tests are assessments designed to measure a student's knowledge, skills, and abilities in various academic subjects. These tests are typically administered under controlled conditions and use standardized procedures for scoring and interpretation. Here is an overview of standardized tests commonly used in the United States. So, natural. SAT እና ACT እናወዳደር። SAT ላይ consists of sections in reading, writing and maths. reading and writing እንደ እንግሊዝኛ አስቡት። ማትሱ ደግሞ ያው ማትስ ነው። ዲጂታል ነው but you still take it in test centers። ይሄ ማለት የሆነ ቴስት ሴንተር ሄዳችሁ ነው እንጂ የምትወስዱት እንደ ዶሊንጎ ወይም ደግሞ እንደ ሌሎች ፈተናዎች ቤታችሁ ቁጭ ብላችሁ አይደለም። ዲጂታል ስለሆነ የምትፈተኑት ማለት ነው። ቴስት ሴንተር ሄዳችሁ ነው የምትፈተኑት እና the score ranges from 400 to 1600። ይሄ ማለት ከ400 እስከ 1600 ባለው ውስጥ ነው ስኮሩ። ስለዚህ ምንም አይነት ጥያቄ ሳትመልሱ ባዶ ወረቀት ብትሰጡ 400 ታመጣላችሁ ከ1600 ማለት ነው። ይሄ ጀስት ሎጂኩ ነው። እና ደግሞ ሁለት ቦታ ይከፈላል ይሄ ይዘት። ኤቪደንስ ቤዝድ ሪዲንግ ኤንድ ራይቲንግ 800 ያለው ሲሆን ማትስም እንደዛው 800 አለው ማለት ነው። ማትሱም ለሁለት ይከፈላል፣ ካልኩሌተር እና ኖ ካልኩሌተር ተብሎ፣ ግን አንድ ላይ ነው ውጤቱ የሚያዘው። ከዛ አድሚኒስተር የሚደረገው ኮሌጅ ቦርድ በሚባል ድርጅት ነው እና በአመት ውስጥ ከ8 ጊዜ በላይ የተለያዩ ጊዜ ይሰጣል ማለት ነው። በአመት ውስጥ በተለያዩ መንዞች ለ8 ጊዜ ይሰጣል። ከዛ በላይ 8 ጊዜ ሚኒመሙ ነው። እንደየአመታቱ የተለያየ ነው እና ለእያንዳንዱ ኮሌጅ ለመላክ ደግሞ $12 መክፈል አለባችሁ ለኮሌጅ ቦርድ ማለት ነው። ግን በብዛት ምንድነው ኮሌጆች አንኦፊሻል የሆነውን ማለትም ኮሌጅ ቦርድ ከተፈተናችሁ በኋላ ውጤታችሁን ሲልክላችሁ አንኦፊሻል ዶክመንት አለች፣ 3 ፔጅ ወረቀት ነች። እሷን ይልክላችኋል። እናንተ ያቺን ወረቀት ተጠቅማችሁ ለኮሌጆች አፕላይ ካደረጋችሁ በኋላ አክሴፕት ካደረጓችሁ በኋላ ብቻ ነው ኦፊሻሉ ማስላክ የምትችሉት ማስላክ የሚጠበቅባችሁ ማለት ነው። አንዳንዶቹ ግን ግዴታ ሪቪው ለማድረግ አፕሊኬሽናችሁን ኦፊሻል የሆነውን ኤሴቲያችሁን ልትልኩላቸው ይገባል። ሁለተኛው ማወቅ ያለባችሁ ነገር ደግሞ ዋጋው $103 እስከ $108 ቫሪ ያደርጋል እንደምትፈተኑበት የቴስት ሴንተር ማለት ነው። እና ደግሞ አንዴ ስከፍሉ $108 መጀመሪያ ላይ እስከ 5 ኮሌጆች በነፃ ማስላክ ትችላላችሁ ውጤታችሁን። ይሄ ግን አይመከርም። ምክንያቱም እናንተ አስልካለሁ ብላችሁ ውጤታችሁ ጥሩ ባይሆን እሱን መከልከል አትችሉም፣ አንድ አፕላይ ላክልን ካላችሁ በኋላ ማለት ነው። ስለዚህ ያንን ኬርፉል መሆን አለባችሁ። ሌላኛው ደግሞ ኤሲቲ ነው። ኤሲቲ consists of sections in reading, writing, maths and science። ስለዚህ 4 ሴክሽኖችን ይይዛል። ሪዲንግ እና ራይቲንግ እንደ እንግሊዝኛ አስቧቸው። ማትሱን ማትስ ነው፣ ሳይንስ ደግሞ ሳይንስ የራሱን ሴክሽን ይይዛል። ስለዚህ ፔፐር ቤዝድ ነው ይሄኛው። ስኮሩ ደግሞ ሬንጅ የሚያደርገው ከ1 እስከ 36 ነው። ከ36 ነው የሚያዘው ማለት ነው። እያንዳንዱ ሴክሽን የራሳቸው የሆነ ኮምፖሳይት ስኮር አላቸው። ይሄ ማለት ሁሉም ከ36 እያዙ እና የእያንዳንዱን አቨሬጅ ነው ከ36 የምንይዘው ማለት ነው። ለምሳሌ ማትሱም ከ36፣ ሳይንሱም ከ36፣ ሪዲንጉም ከ36፣ ራይቲንጉም ከ36 ነው ሪዘልታቸው ማለት ነው። ሲቀጥል አድሚኒስተርድ ባይ ኤሲቲ በሚባል ካምፓኒ ነው አድሚኒስተር የሚደረገው። ይሄኛውም እንደዛው በተደጋጋሚ ጊዜ በአመት ውስጥ ይሰጣል። እዚህ ጋር ደግሞ ውጤታችሁን ለማስላክ ለእያንዳንዱ ኮሌጅ $16 መክፈል አለባችሁ ማለት ነው። እና ደግሞ ቴስቱ ትንሽ ወደ ሌላ ከኤስኤቲ አንጻር $182 ነው። ሌላኛው ደግሞ ላንጉዌጅ ፕሮፊሸንሲ ነው። ስለዚህ ላንጉዌጅ ፕሮፊሸንሲ ቴስትስ አሰስ an individual's proficiency and competency in a specific language, typically for academic, professional or immigration purposes. In our case, it's for an academic purpose and the type of English language proficiency tests accepted by different institutions are various. Here are some commonly recognized language proficiency tests. TOEFL, IELTS እና ዶሊንጎ ናቸው። ስለዚህ TOEFL 4 ፓርት አለው። ሁሉም 4 ፓርት አላቸው። ሪዲንግ፣ ሊስኒንግ፣ ስፒኪንግ ኤንድ ራይቲንግ። ቶፍል ከ0 እስከ 120 ነው ግሬድ የሚደረገው። እያንዳንዱ ከ30 ነው ስኬል የሚደረጉት ማለት ነው። ስለዚህ አራቱም ከ30 ሲያዙ ከ120 ይሆናል ማለት ነው። more than 100 is considered a good grade። ከ120 ከ100 በላይ ያመጣ ሰው በጣም አሪፍ ነው ተብሎ ይታመናል። እና ፈተናው የሚሰጠው ኢንፐርሰን ነው፣ በአካል ነው ሄዳችሁ የምትሄዱት። ኮስቱ $150 እስከ $220 ባለው ሬንጅ ውስጥ ነው። ለእያንዳንዱ ኮሌጅ ለመላክ ደግሞ ኦፊሻል የሆነውን ውጤት ለመላክ $20 ያስከፍላቸዋል ማለት ነው ለእያንዳንዱ ኮሌጅ። አይኤልቲኤስ የምንለው ማለትም ኢንተርናሽናል ኢንግሊሽ ላንጉዌጅ ቴስቲንግ ሲስተም የምንለው ይሄም 4 ፓርት አለው። ግሬድ የሚደረገው ከ1 እስከ 9 ነው እና ሁሉም ከ1 እስከ 9 ናቸው። አራቱንም ፓርቶች ከ1 እስከ 9 ነው ስኬል የምናደርጋቸው ማለት ነው።
ከዛ ያው የእነዚህ አቨሬጆች ነው የሚታየው። ከ6.5 በላይ ያመጣው በጣም ሀሪፍ ተብሎ የሚታሰበው ውጤት ነው እና ይሄኛውን በአካል ነው የምትፈተኑት። እስከ $200 ገደማ ኮስት ያደርጋል። ያው በብር መክፈል ትችላላችሁ። ወደ 12,000 ብር ገደማ ነው እና ደግሞ ለመጀመሪያዎቹ 5 ኮሌጆች በነፃ መላክ የምትችሉ ሲሆን ከዛ በኋላ ግን ለእያንዳንዱ ኮሌጅ $3.75 ትከፍላላችሁ ማለት ነው። ዲኢቲ ወይም ደግሞ ዱኦሊንጎ እንግሊሽ ቴስት የምንለው ደግሞ በተለምዶ በጣም እናውቃለን እና እቺ የወፏ ምልክት ያለበት እንትን ነው። ራሱ ካምፓኒው ነው የሚፈትነው ፈተናውን እና ሪዲንግ፣ ሊስኒንግ፣ ስፒኪንግ ኤንድ ራይቲንግ ነው። ይህም እንደዛው ነው። ግሬድ የሚደረገው ከ10 እስከ 160 ነው እና እያንዳንዱ ሴክሽን ደግሞ እንደዛው ከ10 እስከ 160 ይያዛል። ከ120 በላይ በጣም ሀሪፍ ነው ተብሎ ኮንሲደር ይደረጋል። ይሄ በጣም ሀሪፍነቱ ኦንላይን ኤግዛም ነው። ኦንላይን ከቤታችሁ ሆናችሁ ደቅ ብላችሁ መውሰድ ትችላላችሁ ማለት ነው። ወደ $60 ገደማ ኮስት ያደርጋቸዋል። ውጤታችሁን ለመላክ በነፃ ነው። ሀሪፉ ነገር አንዱ ይሄ ነው እና ደግሞ ቶሎ ሪዘልታችሁን ታገኛላችሁ። ፈተናውን ለመፈተን በጣም ቀላል ነው እና በጣም አፎርደብል ነው ከሌሎቹ አንጻር ስናየው። ሌላኛው ሌተርስ ኦፍ ሪኮሜንዴሽን ነው። ሌተርስ ኦፍ ሪኮሜንዴሽን የምንለው is a document written by a teacher, counselor, mentor or other individual who can describe the applicant's qualifications, character and abilities. They always need to be unique and describe the applicants in details. ይህንን ነገር ነው ብዙ አስተማሪዎች ኮንሲደር የሚያደርጉት። ስትጠይቋቸው እኔን የሚገልጽ ዲስክራይብ የሚያደርገኝ ዩኒክ የሆነ ነገር ጻፉልኝ እንጂ በብዛት የተለመደው ቴምፕሌት ይወሰንና ስም ይቀየራል። የተወሰነ እናንተን የሚገልጽ ነገር ይደረጋል። ግን it should be unique። በቃ እናንተን የሚገልጻችሁ ነገር መሆን አለበት። ምንም ጥያቄ የለውም። እና እስቲ እንየው ፐርፐዙን እንየው። መጀመሪያ ፐርፐዙ offer perspective from individuals who have worked closely with the applicant። ለምሳሌ ከኔ ጋር አስተማሪዎች 2-3 ዓመት ካስተማሩ ከኔ ጋር ረጅም ዓመት ስለቆዩ የኔን ፐርስፔክቲቭ እኔ ምን እመስላለሁ ከኔ ፐርስፔክቲቭ ነበር እስካሁን አፕሊኬሽን የነበረው። ሪኮሜንዴሽን ላይ ሲመጣ ግን ከሌላ ሰው ፐርስፔክቲቭ ስለኔ የሚያወራ ነገር ነው ማለት ነው። ኮንተንት ላይ ስንመጣ ደግሞ ዲስከስ the applicant's academic performance, work ethic, leadership abilities, interpersonal skills, character traits and any other relevant attribute። ስለዚህ እነዚህ ነገሮች በውስጡ ቢይዝ በጣም ይመከራል። ሰው እነዚህ ነገሮች ለማካተት ሞክሩ እና ማንን መጠየቅ አለባችሁ። ስለዚህ consider asking math, English and science teachers። ሳይንስ ስንል ኬሚስትሪ፣ ባዮሎጂ፣ ፊዚክስ፣ ሶሻል ተማሪዎች ከሆናችሁ ደግሞ ሂስትሪ እና ጂኦግራፊን ብትጠቀሙ ወይም ደግሞ አሁን ላይ ኢኮኖሚክስን ብትጠቀሙ በጣም አሪፍ ነው ማለት ነው። ስለዚህ እነዚህን አስተማሪዎች ኮንሲደር አድርጉ። ከሌሎች ላንጉጆች በተለምዶ የስፖርት፣ የአማርኛ፣ የአይሲቲ አስተማሪዎች አይሲቲ ተማሪ አሲቲ ለምሳሌ አስተማሪዎችን መጠየቅ ያለባችሁ ኮምፒውተር ሳይንስ መማር የምፈልጉ ከሆነ ስለዚህ መማር ከምትፈልጉት ጋር የሚገናኝን አስተማሪ ብትጠይቁ ይመከራል ማለት ነው። ስለዚህ ፐርሰናል ስቴትመንት የምንለው እናንተ ስለ ራሳችሁ የምትገልጹበት ከግሬዳችሁ እና ከቴስት ስኮሮች በተጨማሪ ራሳችሁን የምታስረዱበት የምትገልጹበት ለኮሌጁ ምን ያህል ፊት እንደሆናችሁ የምታሳዩበት እንዲሁም ደግሞ ስኮላርሺፕ እናንተን እንዴት እንደሚጠቅማችሁ እና እናንተን ደግሞ እዛ ኮሌጅ ሄዳችሁ ኮሚኒቲውን እንዴት እንደምትጠቅሙ ማስረዳት የምትችሉበት በጣም ቤስት የሚባለው ኦፕሽናችሁ ነው። ኮመን አፒሴን እናየው። ለምሳሌ ኮመን አፒሴን ዋነኛ ኢሴያችሁ ነው ብለን ብናስብ ነው አክቹዋሊ እንደዛ ነው። እንደ ኮመን አፒሴይ 650 ወርድ ነው እና 7 ፕሮምፕት አላችሁ። እነዚህ ናችሁ 7 ፕሮምፕቶች። 7ኛው የፈለጋችሁትን ነገር መጻፍ ትችላላችሁ የሚለው ነው። ከ1 እስከ 6 ደግሞ የራሳቸው ትርጉም አላቸው። የሚመከረውን አፕሮች ልንገራችሁ። መጀመሪያ ዝም ብላችሁ መጻፍ ስለምፈልጉት ነገር ጻፉ። ከዛ ከጻፋችሁ በኋላ ነው ተመልሳችሁ ስለዚህ ከየትኛው ጋር ይቀራረባል የሚለው መምረጥ ያለባችሁ እንጂ ከመረጣችሁ በኋላ ለመጻፍ መሄድ በጣም መቸገር ነው። ስለሱ ሌላ ቪዲዮ ሰራላችኋለሁ እንዴት ኢሴይ መጻፍ እንችላለን ስለሚለው ኢንዲቴይል አብረን እናየዋለን። ግን አሁን ላይ የምመክራችሁ ነገር ከዚህ ወደ መጻፉ ሳይሆን መሄድ ያለባችሁ ከመጻፉ ወደዚህ ነው መምጣት ያለባችሁ ማለት ነው። ከጻፋችሁ በኋላ ነው መምረጥ ያለባችሁ ለየትኛው እንደጻፋችሁ። ስለዚህ የፐርሰናል ስቴትመንት ፐርፐዝ በራሱ ምንድን ነው? The reader should put a clear picture of what you value and how you would put those values into action. College admission officers are looking for 3 things in your essay. ስለዚህ እነዚህ ነገሮች ነው በቃ ባጭሩ ማወቅ የሚፈልጉትና ክሊርሊ ነው እነዚህ ነገሮች ደግሞ ማስቀመጥ ያለባችሁ ማለት ነው። መጀመሪያ ማወቅ የሚፈልጉት ነገር who is this person like ይሄን እየጻፈ ያለው ሰው ማን ነው? ስለናንተ የሆነ ነገር ስማችሁ ምናምን ነግሯችሁ አይደለም። ስማችሁ ምናምንማ ፕሮፋይላችሁ ላይ ኦልሬዲ ሜንሽን አድርጋችሁታል አፕላይ ስታደርጉ ምናምን ነገር። ውጤታችሁ ጎበዝ እንደሆናችሁ
ትራንስክሪፕታችሁ ይናገራል። ወይም ደግሞ አስተማሪ እንደሚወዳችሁ ወይም አስተማሪ ጋር ጥሩ ኢንተራክሽን እንዳላችሁ አስተማሪዎች ይነግራቸዋል በሪኮሜንዴሽን ሌተሩ። ወይም ደግሞ ሀሪፍ ኤክስትራ ከሪኩላር እንዳላችሁ ኤክስትራ ከሪኩላራችሁ ላይ ሜንሽን ታደርጉታላችሁ። ስለዚህ ይሄ ነገር ከነዚህ ውጭ አሴ ፐርሰን ማናችሁ እናንተ የሚለው ነው ማየት የሚፈልጉት ማለት ነው። will this person contribute something of value to our campus? በቃ ይሄ ሰው መጥቶ እኛ ካምፓስ ጋር ምን ይሰራል፣ ምን ይጠቅመናል? እናንተ ሁሌ ማሰብ ያለባችሁ እና አፕላይ ስላረኩኝ እኔ ምን ትጠቀማለሁ? ብዙ ሰው እናንተ ጋር በመጣ እንደዚህ አገኛለሁ፣ እንደዚህ ነገር እጠቀማለሁ፣ ይሄን ስኮላርሺፕ ቢሰጡኝ ይሄንን አገኛለሁ ነው። ከዛ በተጨማሪ ግን እነሱ እየሰጧችሁ ነው ነገር እናንተ ላይ ኢን ሪተርን ምን እየመለሳችሁላቸው ነው? እሱንም ነገር ማወቅ ይፈልጋሉ። ስለዚህ ምንድን ነው እናንተ ኮንትሪቢዩት የምታደርጉት ቫሉ ሌላኛው ማወቅ የሚፈልጉት ነገር ነው። ሲቀጥል ደግሞ ከአንዲስ ፐርሰን ራይት ነው። ጽፎ አንብቦ መረዳት ይችላል፣ መግባባት እንችላለን ነው። እኛ ትምህርት ቤት ቢመጣ ፊት ማድረግ ይችላል የሚለውን ለመረዳት ነው ሶስተኛው ደግሞ ማለት ነው። ስለዚህ ስትራክቸሩ ላይ እንምጣ። while there is no strict formula for the common app essay, it should be generally have ሁክ ሊኖረው ይገባል። ያው መጀመሪያ ላይ በሺዎች የሚቆጠሩ ፔፐሮችን ነው እዛ ጋር ያገላበጡ ያሉት። ስለዚህ እናንተ እንትን የሆነ ዝም ብላችሁ ሆነ ኢን ደ ሞርኒንግ ምናምን ነገር ብላችሁ ሆነ ዝም ብለው የማይሆን ነገር ጽፋችሁ አይ ዎክ አፕ ኢን ደ ሞርኒንግ ብትሉ በቃ የሆነ ምንም አይይዘውም አይስበውም ማለት ነው። ስለዚህ የሆነ የሚስብ ነገር ሊኖር ይገባል፣ ሁክ ሊኖረው ይገባል። ከዛ ኢንትሮዳክሽን ስለምጽፉት ነገር ኢንትሮዲውስ ማድረግ አለባቸው። ይሄ ፎርማሊ የሆነ ኢንትሮዳክሽን ሳይሆን ኢንፎርማሊ ጀስት ኢንትሮዳክሽን ሊኖረው ይገባል። ሲቀጥል ቦዲ ሊኖረው ይገባል። ከዛ ደግሞ መጨረሻ ላይ እንደ ኮንክሉሽን አይነት ነገር ነው። ይሄ ደግሞ ጀስት አንድ አይነት እንደዚህ መሆን አለባት ማለት ደግሞ አይደለም። ሲቀጥል ቤዚክ ስቴፕስ ቱ ራይት ጉድ ኢሴይ አር መጀመሪያ ብሬንስቶርም አድርጉ። መጽሐፍ ስለምፈልጉት ነገር እንዴት ምንድን ነው መጽሐፍ የምፈልገውን ነገር የሚለውን ብሬንስቶርም አድርጋችሁ እወቁት። ሲቀጥል ስትራክቸሪንግ ዩር ኢሴይ አኮርዲንግ ቱ ዩር ቶፒክ። ለምሳሌ ስለሆነ ነገር እየጻፋችሁ ከሆነ ለምሳሌ ቡና ስለማፍላት እየጻፋችሁ ነው እንበል፣ አይጻፍም አክቹዋሊ እሱ ግን ስትራክቸር ስታደርጉት ቡናውን መቁላት አለ፣ ከዛ ቡናውን መፍጨት ወር መውቀጥ አለ፣ ከዛ ቡናውን ውሃ ማፍላት አለ፣ ከዛ ውሃው ላይ የፈላው ውሃ ላይ ጀስት ይህን ፕሮሰስ ስትጽፉ ቡናውን እንዴት እንደምቆሉት እንዴት እንደምትወቁት ሳታስቡ በፊት ግን ስትራክቸር ታደርጉታላችሁ። መጀመሪያ ምንድን ነው አይምሯችሁ ውስጥ ያለው። ስለዚህ ይህንን ነገር ስትራክቸር ማድረግ ነው። ከዛ ስትራክቸር ካደረጋችሁ በኋላ ለዚህ ስትራክቸር ድራፍት አውጡለት። ዝም ብላችሁ ጻፍ እያደረጋችሁ ከዛ ሪቫይዝ አድርጉት፣ ከዛ ሪቪው አድርጉት። ከዛ ሁሌ የሚሆነው ምንድነው ድራፍት ሪቪው ሪቫይዝ ነው የሚሆነው ማለት ነው። ከዛ ሪቫይዝ እያደረጋችሁ ሪቪው ታደርጉታላችሁ፣ እንደገና ትጽፋላችሁ። ይህንን ነገር ነው የምትከተሉት 5 6 7 8 10 ጊዜ 100 ጊዜ ልታደርጉ ትችላላችሁ ይህንን ነገር። ከዛ በኋላ ነው ፐርፌክት የሆነውን ኢሴይ የምታገኙት ማለት ነው። ኢሴይ ሹድ ቢ ፐርሰናል፣ ራሳችሁን የሚገልጽ የእናንተ መሆን አለበት። አውተንቲክ መሆን አለበት። የራሳችሁ ስራ መሆን አለበት። ሪፍሌክቲቭ ስለእናንተ የሚገልጽ ነገር መሆን አለበት። ከዛ ፕሮቫይዲንግ ኢንሳይትስ ኢንቱ ዘ አፕሊካንትስ ካራክተር ኤንድ ቫሉስ ስለእናንተ ማንነትና ስለእናንተ ቫሊዩ የሚገልጽ ነገር መሆን አለበት ማለት ነው። you should use descriptive language, clear details and concrete examples. descriptive language ስንል እኔ ጎበዝ ተማሪ ነኝ የሚለው ነገር ዲስክሪፕቲቭ አይደለም። ጎበዝ ናችሁ on what aspect how የሚለውን ጥያቄ ያስነሳል። ስለዚህ በእንደዚህ አስፔክት እንደዚህ አይነት ነገርን በማድረግ ጎበዝ ተማሪ መሆናችሁ ማሳየት አለባችሁ እንጂ ዲስክሪፕቲቭ ነኝ ማለት ጎበዝ ነኝ ማለት የለባችሁ። ዲስክሪፕቲቭ ነገር መጠቀም አለባችሁ። ክሊር የሆኑ ዲቴሎችን እንጂ አታወሳስቡ፣ የሆነ ኮምፕሌክስ አታርጉት እንትናችሁን። ሲቀጥል ደግሞ ኮንክሪት ኤግዛምፕሎችን ጎበዝ ነኝ ከምቱ ይልቅ ጎበዝ የሆናችሁበትን ነገር ብገልጹ ያ ነገር ስለእናንተ ሞር ያስረዳል ማለት ነው። ስለዚህ ኮንክሪት የሆነ ኤግዛምፕሎችን ተጠቀሙ። ከዛ ሌላኛው ደግሞ ሰፕሊመንታል ኢሴዎች ናቸው። እነዚህ ሰፕሊመንታል ኢሴዎች በብዛት ከዋናኛዎቹ ኢሴዎች በተጨማሪ ከኮመን አፕ በተጨማሪ እንደ አጋዥ ሆነው የምትጠቀሟቸው ኢሴዎች ናቸው እና ለምሳሌ የተወሰኑትን እናያቸው። why do you want to study at our university? why do you want to study this major? what does your community look like? ለምሳሌ የመጣችሁበት ኮሚኒቲ ምን ይመስል ነበር፣ ወይም ደግሞ የተማራችሁበት የነበረው ትምህርት ቤት ኮሚኒቲ ምን ይመስል ነበር የሚለውን ይጠይቋችኋል። describe about one of your extracurricular activities። ስለዚህ እናንተ ቫልዩ የምታደርጉትን extracurricular activity በደንብ እንድታስረዷቸው ይፈልጋሉ። what will you contribute to our institution? ስለዚህ ለእኛ ኢንስቲትዩሽን ምን ኮንትሪቢዩት ታደርጋላችሁ የሚለውንም ይፈልጋሉ። ስለ ፐርሰናል ስቴትመንት ጨርሰናል። አሁን ፋይናንሻል ዶኪመንትስ ላይ እንምጣ። ስለዚህ ሁለት አይነት ፕሮባቢሊቲዎች አሉ በዚህ ኬዝ። አንደኛው እየከፈልን እንማራለን ስትሉ ነው፣ ፔይ እያደረጋችሁ ስትማሩ ነው። ሁለተኛው ደግሞ ስኮላርሺፕ ወይም ደግሞ ፋይናንሻል ኤድን ስትፈልጉ ነው። ከነዚህ ሁለት ሴናሪዮ ውጭ የለም እና
አንዳንዴ ግን የሁለቱም አንድ ላይ ላፕል ሊያደርግ ይችላል። ማለትም ለምሳሌ 50% ስኮላርሺፕ አገኛችሁ እንበልና የቀረውን ደግሞ እየከፈላችሁ መማር ካለባችሁ ተቀላቀሉ ማለት አለበታለ። እንደዛ ላይ ሊፈጠር ይችላል ማለት ነው። ስለዚህ መጀመሪያ የሚያስፈልጋችሁ ነገር አሁን ፔይንግ በቃ ፔይ እያደረጋችሁ ነው የምትማሩት ካለ ፕሩፍ ኦፍ ፋይናንሻል ስታተስ ያስፈልጋችኋል። ስለዚህ the main proof of financial capabilities if you opt to pay your expenses bank statement በቃ እንከፍላለን ካላችሁ ባንክ ስቴትመንት እና ሌተር ያስፈልጋችኋል እንደምትከፍሉ ለማሳየት ማለት ነው። besides that you might need letter from the employer, tax report ወይም ደግሞ business license ወይም ደግሞ በቃ ያ source of income consistent እንደሆነ የሚያሳይ ነገር ልታሳዩ ይገባል ማለት ነው። ሲቀጥል they usually expect you to show them the amount you must pay on your first year። ለምሳሌ $10,000 መክፈል ካለባችሁ $10,000 መክፈል እንደምትችሉ የሚያሳይ ባንክ ስቴትመንት ኦር ደግሞ የሆነ ነገር እንድታሳዩቸው ይፈልጋሉ ማለት ነው። አሁን ደግሞ ፋይናንሲንግ እንዴት ይሰራል እንበል። 4 አይነት ፕሮባቢሊቲዎች አሉ። ስኮላርሺፕ፣ ፋይናንሻል ኤድ፣ ወርክ ስተዲ እና ሎኖች አሉ ማለት ነው። ስኮላርሺፕ ላይ ስንመጣ በቃ ስኮላርሺፕ የምንለው ከሆነ መንገድ ለምሳሌ ከትምህርታችሁ ከአትሌቲክሳችሁ ወይም ደግሞ ከሆነ ከሜሪታችሁ አንጻር ተነስተው የሆነ ያህል ገንዘብ አዋርድ የሚያደርጓችሁ ከሆነ ነው ስኮላርሺፕ የምንለው። ስለዚህ እነዚህ ነገሮች የተለያዩ ነገሮች ሊሆኑ ይችላሉ። ለምሳሌ አካዳሚክ አቺቭመንት፣ ኤክስትራ ከሪኩላር ኢንቮልቭመንት፣ ሊደርሺፕ አቢሊቲስ፣ ታለንትስ ወይም ደግሞ ኤክሴፕሽናል አትሌቲክ ፖቴንሻል ካላችሁ ነው እነዚህ ነገሮች የማግኘት ቻንስ ያላችሁ ማለት ነው። the range from small amount to full expenses it depends from institution to institution እዚህ ጋር ማለት ነው። እና ያው አይዲያው የስኮላርሺፕ ይሄ ነው። ሲቀጥል ፋይናንሻል ኤድ ነው። ፋይናንሻል ኤድ ደግሞ ከትምህርታችሁ ጋር ሳይገናኝ የቤተሰባችሁን የመክፈል አቅም ብቻ ኮንሲደር አድርገው መክፈል የማትችሉትን ለምሳሌ የምትችሉትን ያህል ይቀንሱና የማትችሉትን ራሳቸው ከቨር ሲያደርጉላችሁ ፋይናንሻል ኤድ እንለዋለን ማለት ነው። ያንን ነው ፋይናንሻል ኤድ የምንለው። ሁለተኛ ፋይናንሻል ኤድ ታይፖች አሉ። ኒድ ብላይንድ እና ኒድ አዌር እንላቸዋለን። ኒድ ብላይንድ evaluate the application without considering the applicant's financial aid። ስለዚህ የእናንተ ፋይናንሻል ኤድ መክፈል ቻሉም አትቻሉም የማይመለከታቸውም ከቨር ያደርጉላቸዋል እዚህ ጋር። ኒድ አዌር ሲሆን ግን ኮንሲደር ያደርጉባቸዋል። አፕላይ ስታደርጉ ይሄ ልጅ መክፈል ይችላል ወይስ አይችልም የሚለውን ነገር ኮንሲደር ያደርጉባቸዋል። ኒድ ብላይንድ ግን አያደርጉባቸውም። መክፈል ቻሉም አትቻሉም የእነሱ ደንታ አይደለም ማለት ነው እዚህ ጋር። ሲቀጥል ደግሞ your financial status is not going to affect your chance of getting into that institution። ይሄ ለኒድ ብላይንድ ነው። ኒድ አዌር ላይ ግን አፌክት ያደርግባቸዋል። ስለዚህ ኮሌጅ following this policy have enough budget to cover their students expense። ይሄ ማለት እነዚህ ኮሌጆች በጣም ትልልቅ ኮሌጆች እና ለእናንተ ይሄንን ከቨር ለማድረግ ኦልሞስት ሁሉም ተማሪ መክፈል ባይችል እንኳን ለሁሉም ተማሪ ከቨር ማድረግ የሚችል በጀት ስላላቸው ነው ይህንን የሚያደርጉት ማለት ነው። ኒድ አዌር ሲሆኑ ግን በብዛት ሙሉ በጀት ስለማይኖራቸው ሊሚትድ ስለሆነ ምን ያህል መስጠት እንደሚችሉ ኮንሲደር ማድረግ አለባቸው ማለት ነው። ፋይናንሻል ኤድ ታይፖቹ ላይ ስንመጣ 8 ኮሌጆች ናቸው ለኢንተርናሽናል ስቱደንቶች ያሉት ማለት ነው። ሃርቫርድ፣ ፕሪንስተን፣ ዬል፣ ብራውን ኔክስት ፎል ነው የሚጀምረው ከ2024 በኋላ ያለው 2025 ፎል ላይ ነው የሚጀምረው። ዳርትማውዝ፣ ኤምአይቲ፣ አምኸርስት እና ቦውዶይን ናቸው። አይታችሁ ከሆነ እዚህ ጋር ከተጠቀሱት 8ቱ 5ቱ ማለትም ሃርቫርድ፣ ፕሪንስተን፣ ዬል፣ ብራውን እና ዳርትማውዝ የአይቪ ሊግ አባል ናቸው። አይቪ ሊግ ማለት ቤስት የሚባሉት ኮሌጆች 8 ናቸው። ከ8ቱ እንግዲህ 5ቱ እዚህ ጋር የተጠቀሱት ኒድ ብላይንድ ናቸው። እንግዲህ 3ቱም ሌሎች አይቪ ሊግ ናቸው፣ ኒድ አዌር ናቸው። ግን እነሱ ራሱ ይሰጣሉ ማለት ነው። ኒድ ብላይንድ አይደሉም እንጂ ኒድ አዌር ናቸው። ስቲል ፉል ፋይናንሻል ኤድ ይሰጣሉ። እነሱም ደግሞ ኮሎምቢያ፣ ኮርኔል እና ዩፔን ናቸው ማለት ነው። ስለዚህ ሶስተኛው ደግሞ ወርክ ስተዲ ፕሮግራም የምንለው ነው። በቃ በቀላሉ እዛ እየሰራችሁ የተወሰነ ያህል ብር ይከፈላችኋል ወይም የተወሰነ ያህል ገንዘብ ታገኛላችሁ። ያንን ለትምህርታችሁ ኮንትሪቢዩት ስታደርጉት ወርክ ስተዲ ፕሮግራም እንለዋለን ማለት ነው። በአጭሩ ይሄ ነው። ሲቀጥል ሎንስ ነው። ሎንስ የምንለው ብድር ማለት ነው። ሌላ ማስረዳት አይጠበቅብኝም። ብድር ነው። የሆኑ ፕራይቬት ሎኖች፣ የገቨርንመንት ሎን ለእኛ አይሰራም። የሚሰራው የፕራይቬት ሎኖች ናቸው። የሚያበድሩ የተለያዩ ፕራይቬት ሎን ኢንስቲትዩሽኖች አሉ። ከነሱ ላይ ነው የምንበደረው እና ትበደሩና ትምህርታችሁን ከጨረሳችሁ በኋላ በሆነ ያህል ፐርሰንት ኢንተረስት ሬት እየከፈላችሁ ትማራላችሁ ማለት ነው። ትከፍላላችሁ ማለት ነው ከተመረቃችሁ በኋላ። እና ኮሳይነር ያስፈልጋቸዋል ብዙዎቹ። አንዳንዶቹ አይፈልጉም፣ ግን ብዙዎቹ ኮሳይነር ይፈልጋሉ። ስለዚህ እነዚህ ኮሳይነሮች እዚህ ዩኤስ ሲቲዝን መሆን አለባቸው። ይሄ ማለት እናንተ መክፈል ቢያቅታችሁ የሚከፍልላችሁ ሰው ነው ማለት ነው።
ስለዚህ i20 ፎርምን ከመጀመራችን በፊት አሁን ምን ላይ እንደደረሰን እንስቲ። እስካሁን አፕላይ እንዴት እንደሚደረግ አይተናል። ማለት ምን ዌብሳይት እንደምንጠቀም አይተናል። ኮመን አፕን ምን ፋይሎች እንደሚያስፈልጉ አይተናል። እያንዳንዱ ፋይሎች ደግሞ ኢንዲቴልስ ገብተን አይተናል። ላንጉዌጅ ፕሮፊሸንሲ እና ስታንዳርዳይዝ ቴስቶች ምን እንደሚመስሉ፣ ስለ ሪኮሜንዴሽን ሌተር ማወቅ ያለብንን ነገር አውቀናል። ፐርሰናል ስቴትመንት ላይ በተወሰነ ቢሆን ለመነካካት ሞክረናል። ስለዚህ ኦቨርኦል የሚያስፈልገንን ነገሮች አውቀናል። አፕላይ እንዴት እንደሚደረግ አይተናል። ስለዚህ ኮመን አፕን ተጠቅመን አክሴፕት ተደረግን እንበል። አክሴፕት ሲያደርጓችሁ የኢንሮልመንት ፊ ጠይቋቸዋል። ስለዚህ ኢንሮልመንት ፊ የምንለው እነሱ ዩኒቨርሲቲ ኮንትሪ እንደምትገቡ ማረጋገጫ ወይም ደግሞ ቀብድ የምንለው ነው። በአማርኛ በተለምዶ ቀብድ እንለዋለን። ግን ያንን ኮንሴፕት የያዘ ነገር ወደ ቱዊሽናችሁ ኮንትሪቢዩት የሚያደርግ ብር ይጠይቋቸዋል። ያንን ከከፈላችሁ በኋላ የሚልክሏችሁ ፋይል አለ። ያንን ፋይል ያ ፋይል ነው i20 ፎርም የምንለው ማለት ነው። የመጀመሪያውን እንወስድ እንዴት እንደሚያገለግላችሁ። ፕሩፍ ኦፍ አድሚሽን ነው። በቃ አክሴፕት ተደርጋችሁ የዩኒቨርሲቲ i20 ከላከላችሁ አክሴፕት አድርጓችኋል። እናንተን በቃ እሱ ጋር መምጣት እንደምትችሉ አረጋግጧል። እየፈቀደላችሁ ነው ማለት ነው። ስለዚህ ለሆነ ዩኤስ ውስጥ ላለ ኢንስቲትዩሽን አክሬዲትድ ለሆነ ኢንስቲትዩሽን እናንተ አክሴፕት መደረጋችሁን የሚገልጽ ዶኪመንት ነው ማለት ነው። ሲቀጥል ቪዛ አፕሊኬሽን ነው። ቪዛ አፕሊኬሽናችሁን ለመጀመር ይሄ ዶኪመንት ግዴታ ነው። ከዚህ ዶኪመንት ውጭ ቪዛ አፕሊኬሽን መጀመር አትችሉም። ምንም ማድረግ አትችሉም። መንቀሳቀስ አትችሉም ማለት ነው እና the student uses i20 form to apply for F1 ወይም አካዳሚክ ወይም ደግሞ M1 ይሄ M1 በብዛት አልተለመደም፣ ግን ቮኬሽናል በምንለው ቪዛ ታይፕ ለማድረግ ግዴታ F1 ወይም ደግሞ M1 ለማድረግ i20 ያስፈልገዋል ማለት ነው። ሲቀጥል ኢንትሪ ቱ ዘ ዩኤስ ነው። እዚህ ደርሳችሁ ዩኤስ ከገባችሁ በኋላ ዩኤስ ከስተምስ ኤንድ ቦርደር ፕሮቴክሽን ወይም ደግሞ CBP የምንላቸው ኢንተርቪው ሲያደርጓችሁ ይጠይቋችኋል i20 ናችሁን። ስለዚህ በቃ መታወቂያችሁ ነው ባሉት። እዚህ ደግሞ ስትደርሱ ከዛ እዚህ ከገባችሁ በኋላ ደግሞ ዩኒቨርሲቲ ውስጥ ካምፓስ ውስጥ ለመግባት እንዲሁም ደግሞ ከተለያዩ አድቫይዘሮች ጋር ለማውራት ከዚህ ከሚሰሩ ሰዎች ጋር ለማውራት ደግሞ ሌላው የምትጠቀሙበት ፋይልም ነው። እንደ መታወቂያ ነው። የስኩል አይዲ እስክታገኙ ድረስ እንደ መታወቂያ የሚያገለግላችሁ i20 ናችሁ ነው ማለት ነው። አሁን i20 ምን እንደሆነ ካየን እስቲ ወደ ቪዛ አፕሊኬሽን ፕሮሰሱ እንይ። ቪዛ አፕሊኬሽን ፕሮሰሱ ይህን ይመስላል። በአጭሩ ሜንሽን ስናደርገው ሴቪስ ፊ መክፈል፣ ዴስ 160 መሙላት፣ ቪዛ አፖይንትመንት ስኬጁል ማድረግ፣ የቪዛ አፕሊኬሽን ፊ መክፈል፣ ቪዛ ኢንተርቪው አቴንድ ማድረግ፣ ከዛ ቪዛችሁ አፕሩቫል ከተደረገላችሁ በኋላ መቀበል ኢሹዋንሱ ማለት ነው። ከዛ ደግሞ ለትራቭል መዘጋጀት ነው። እስቲ እያንዳንዱን ደግሞ አብረን እናያቸው። የመጀመሪያው እንግዲህ ሰርቪስ ፊ መክፈል ነው። so the next step is to pay the service I-901 fee. This fee is required to register you in the student and exchange visitor information system service የምንለው ወይም ደግሞ SEVIS የምንለው ማለት ነው። You can pay the fee online and you will need the service ID number from your form I-20. so form I-20 ያችሁን እስቲ አንዴ ሳምፕሉን እናየው እዚህ ጋር። so I-20 ሳምፕል እንግዲህ ይህንን ይመስላል። እንግዲህ የምታዩት ከሆነ እዚህ ጋር በትልቁ ሴቪስ የሚል ቁጥር አለ። ይሄ ነገር ሲልክሏችሁ ሁሉም ላይ የእናንተን አይዲ ያስቀምጠው ይልክሏችኋል ማለት ነው። ከዛ እዚህ ጋር ስማችሁን ያስቀምጡታል። ይሄ ስለ እናንተ የሚገልጽ መረጃ ነው። በትልቁ እዚህ ጋር F1 ስቱደንት እንደሆናችሁ ይናገራል። ከዛ በኋላ የትምህርት ቤታችሁ ደግሞ ኢንፎርሜሽን እዚህ ጋር ነው የሚቀመጠው። የስኩሉ ኔም፣ የእናንተ አድቫይዘር እዚህ ጋር ይቀመጣል። አራይቭ የምታደርጉበት ቦታ፣ የትምህርት ቤቱ አድሬስ፣ የትምህርት ቤቱ ኮድ፣ እነዚህ ነገሮች እዚህ ጋር ያስቀምጡላቸዋል። ሲቀጥል ደግሞ እናንተ ስለምታጠኑት ትምህርት ፕሮግራም ውስጥ ስተዲያችሁ ደግሞ እዚህ ጋር ይቀመጣል ማለት ነው። ኤዱኬሽን ሌቭላችሁ ምን እንደሆነ ለምሳሌ እዚህ ጋር አሁን ዶክትሬት ይላል። ስለዚህ ተማሪ የምትማሩትን ዲግሪ እዚህ ጋር ያስቀምጠዋል ማለት ነው። ከዛ የፕሮግራሙን ሌንግዝ ምን ያህል እንደሚቆይ አሁን ለምሳሌ 72 መንዝስ ይላል ማለት ነው። 6 ዓመት እንደማለት ነው ለምሳሌ። እንደዚህ ይገልጻል ማለት ነው። ፋይናንሻል ላይ ደግሞ ምን ያህል ብር ኮንትሪቢዩት ማድረግ እንደሚጠበቅባችሁ፣ ትምህርት ቤቱ የሰጣችሁ ስኮላርሺፕ ምን ያህል እንደሆነ ደግሞ እዚህ ጋር ያስቀምጠዋል ማለት ነው። ሲቀጥል ሪማርክ ነው። በብዛት ይሄ ብዙ እንትን አይልም፣ ባዶ ነው የሚቀመጠው። ከዛ ስኩል አቴስቴሽን አለ። ይሄ እነሱ ፈርመው ይልኩላችኋል። እዚህ ጋር የትምህርት ቤቱ የሚልክላችሁ ሰው የትምህርት ቤቱ ለእናንተ የተመደበላችሁ አድቫይዘር ወይም ካውንስለር ማለት ነው። እዚህ ጋር ደግሞ እናንተ ከመግባታችሁ በፊት እዚች ጋር ትፈርማላችሁ ማለት ነው። እነዚህ በአጠቃላይ እነዚህ ናቸው ማለት ነው። ፎርም I-20 ይህንን ይመስላል ሳምፕሉ።
ስለዚህ ሴቪሳችሁን እንግዲህ የሴቪስ አይዲያችሁን የምታገኙት እንዳየነው አሁን ከፎርም አይዲናችሁ ላይ ነው ማለት ነው። ስለዚህ ከዛ ላይ ካገኛችሁ በኋላ በቀላሉ fmjfee.com ብላችሁ ሰርች ብታደረጉ ታገኙታላችሁ። ወይም ደግሞ ይህን ሊንክ ስትነኩት ይወስዳችኋል ወደዛው ማለት ነው፣ ወደ መክፈል የምትችሉበት። እዚህ ጋር ፔይ i901 ፊ የምትለዋን ትነካላችሁ፣ ከዛ ይወስዳችኋል ወደዛ ማለት ነው። ቀጣዩ ደግሞ ዴስ 160 ፎርምን መሙላት ነው። ስለዚህ ዴስ 160 የምንለው ደግሞ ኦንላይን ነን ኢሚግራንት ቪዛ አፕሊኬሽን ፎርም ነው። እናንተ ከመግባታችሁ በፊት the form that you will complete for your student visa application. This form is filled out online and you will need to upload a passport style photo. ስለዚህ ፎቶ ቤት ሄዳችሁ ለዲቪ የሚሆን ፎቶ ብትሏቸው በብዛት ያውቁታል። የዲቪ ፎቶ ነው የሚመስለው፣ ፓስፖርት ስታይል ፎቶ ነው፣ ግን የዲቪ ፎቶ ብትሉት በቀላሉ ብዙ ሰው በዛ መንገድ ስለሚያውቀው ማለት ነው። ያንን ተነስታችሁ በሶፍት ኮፒ አፕሎድ ማድረግ ይጠበቅባችኋል ፎቶችሁ። ይህንንም ለማግኘት ትገቡና ዴስ 160 ፎርም ብላችሁ ሰርች ብታደርጉ መጀመሪያ ላይ ያመጣላችኋል። ከዛ ይህንን ስነኩት ይህንን ፔጅ ያመጣላችኋል። እናንተ አዲስ ከሆናችሁ ስታርት አን አፕሊኬሽን ብላችሁ እዚህ ጋር ትጀምራላችሁ። ኦልሬዲ ደግሞ የጀመራችሁት ከሆነ ሪትሪቭ አን አፕሊኬሽን ትሉና ሎኬሽናችሁንና እዚህ ጋር ያለውን ኮድ ስትመርጡ ያስገባችኋል። ያው ከዛ በኋላ ያለው ቀላል ነው፣ እያነበባችሁ መረዳት ነው። ቀጣዩ ደግሞ ቪዛ ኢንተርቪው ስኬጁል ማድረግ ነው። ስለዚህ ዴስ 160 ሞላችሁ፣ ሴቪስ ከፈላችሁ። ስኬጁል ስታደርጉ ሰሚት ካደረጋችሁ በኋላ ሁለቱን ነገሮች ከከፈላችሁ እና ዴስ 160 ፎርም ሰሚት ካደረጋችሁ በኋላ ምን ታደርጋላችሁ? ኢትስ ቤስት ቱ አፕላይ ፎር ዩር ቪዛ አስ አርሊ አስ ፖሲብል። በቻላችሁት መጠን በጊዜ አፕላይ ለማድረግ ሞክሩ፣ አፖይንትመንት ለማስያዝ ሞክሩ። አንዳንድ ረጅም ከትምህርታችሁ በኋላ ሊጀመርባችሁም ስለሚችል ሊንኩን ከፈለጋችሁ የስ ቪዛ -info.com ማለት ትችላላችሁ። ወይም ደግሞ ትገቡና እዚህ ጋር usinfo.com ብላችሁ ብገቡም ታገኙታላችሁ ማለት ነው። ከዛ እዚህ ጋር ትገባላችሁ። እዚህ ጋር ሲገቡ ሁለት ያስመርጣችኋል፣ ቴምፖራሪ ቪዛ እና ፐርማነንት ቪዛ። እናንተ ናን ኢሚግራንት ስለሆናችሁ ይሄኛውን ትነኩታላችሁ። ከዛ የሚቀረውን ፎርም እየሞላችሁ መሄድ ነው ማለት ነው። ሎኬሽን መጀመሪያ ላንጉዌጅ ትመርጣላችሁ። ከዛ በኋላ ሎኬሽን ትመርጣላችሁ። ከዛ ከመረጣችሁ በኋላ ለምሳሌ አፍሪካ ላይ ትመጣላችሁ፣ ኢትዮጵያ በእንግሊዝኛ ላንጉዌጅም ትመርጣላችሁ፣ እንግሊዝኛ ብላችሁ ከዛ በኋላ ትቀጥላላችሁ፣ ፎርሙን ትሞላላችሁ ማለት ነው። ከዛ ፎርሙን ትሞላላችሁ። ኔክስት ስቴፕ የሚሆነው ኤምአርቪ ፊ መክፈል ነው። ኤምአርቪ የምንለው ማስተር ሪዳብል ቪዛ ነው። የቪዛ ኤክስፔንስ ብላችሁ አስቡት፣ ስለ ቪዛችሁ የሚያወራ ነው። እሱን ወይም ደግሞ በተለምዶ የኮቴ የምንለው ነው። በቃ ኢንተርቪው ለመደረግ በቀባን ቁጥር የምንከፍለው የኮቴ የምንለው ክፍያ ነው። ስለዚህ የዚህን ክፍያ ከ$160 ወደ $185 በቅርብ ጊዜ አድጓል። በዚህ ዓመት ውስጥ ነው ያደገው እና ፕራይሱ በባንክ ኦፍ አቢሲኒያ መክፈል ትችላላችሁ፣ በብር ማለት ነው። እኔ ሲከፍል $160 ወይም ደግሞ 8800 ብር ነበር በኢትዮጵያ የሚያስከፍሉት ማለት ነው። አሁን ግን 10,000 ብር ገደማ እንደሆነ ቃለው ተወዷል፣ ዋጋው ጨምሯል፣ ምንዛሬም ጨምሯል። ሲቀጥል ደግሞ ከ$160 ወደ $85 አሳድገውታል ዋጋው ማለት ነው። ስለዚህ ኤምአርቪን ትከፍላላችሁ ባንክ ኦፍ አቢሲኒያ ሄዳችሁ። ከዛ ቪዛ ኢንተርቪዋችሁን አቴንድ ታደርጋላችሁ። ቪዛ ኢንተርቪው አቴንድ ስታደርጉ እነዚህ ነገሮች ይዛችሁ ነው የምትሄዱት ማለት ነው። እነዚህ ነገሮች ኦልሞስት ሁሉንም እስካሁን አውርተናቸዋል። የመጀመሪያው ፓስፖርት ነው፣ ምንም ጥያቄ የለውም። ፓስፖርት ያስፈልጋቸዋል። ፓስፖርታችሁ አሜሪካ እስከሚመጡበት በኋላ 6 ወር አትሊስት ቫሊድ ሊሆን ይገባል። ስለዚህ ኢንተርቪው የምትደረጉበት ጊዜ አትሊስት የ7 የ8 ወር ቫሊዲቲ ሊኖረው ይገባል ማለት ነው። ኤክስፓየር ሊያደርግ አይገባም በዛ ጊዜ ውስጥ ማለት ነው። ሲቀጥል አይቲዌኒያችሁ ነው። ኦብቪየስሊ ቅድም አውርተነዋል። ዴስ 160 ስትሞሉ መጨረሻ ላይ ኮንፊርሜሽን ፔጅ ይልኩላችኋል። እሱም መያዝ አለባችሁ። ከዛ ቪዛ አፕሊኬሽን ኤምአርቪ ባንክ ኦፍ አቢሲኒያ የከፈላችሁበትን መያዝ አለባችሁ። ፓስፖርት ስታይል ፎቶ ፕሪንት የተደረገ ይዛችሁ መሄድ አለባችሁ። ፋይናንሻል ኤቪደንስ ለምሳሌ ባንክ ስቴትመንት እና ሌተር መያዝ አለባችሁ። ሲቀጥል አካዴሚክ ዶኪመንቶችን ማለትም ትራንስክሪፕት፣ ዲፕሎማ፣ ዲግሪ ወይም ሰርቲፊኬት ፍሮም ዮር ስኩል እነዚህ ነገሮች መያዝ አለባችሁ ማለት ነው። ከዛ during the interview a consular officer will ask you about your educational plans, your ties to your home country and your financial situations. Be honest and concise in your responses. ይሄ ማለት አትዋሹ። ሲቀጥል ደግሞ በቃ to the point የሆነ መልስ መልሱ እንጂ በዚህ አታውሱ። በቃ ቀጥተኛ የተጠየቃችሁን ጥያቄ ብቻ መልሱ። ስትመልሱ የተገናኘ ነገር ከሆነ መልሱ፣ ግን የሆነ ከሌላ ነገር ከማይገናኝ ነገር ጋር አታገናኙት ማለት ነው። ከዛ
መጨረሻው ስቴፕ ደግሞ ሰውየው እዛ ጋር ወይም ደግሞ ሴትዮዋ ኢንተርቪው የምታደርጓቸው አፕሩቭ ካረጉት አፕሩቭ አረግ ነው ብለው ይነግሯቸዋል። ከዛ ከሀገር ይለያያል። እዚህ ጋር ይላል እዚህ ጋርም ፕሮሰሲንግ ታይምስ ካን ቫሪ ሜክ ሹር ቱ ቼክ ኤስቲሜትድ ዌይት ታይም ፎር ዩር ካንትሪ ይላል። ጉግል ላይ ሰርች ብታደርጉት የኢትዮጵያ ከ4 እስከ 5 ቀን ነው የሚለው። ስለዚህ በብዛት ከ4 እስከ 5 ቀን ውስጥ ይመጣል። የሚመጣው በዲኤችኤል ነው እኛ ሀገር ኢሹ የሚደረገው። ከሀገር ይለያያል። እዚህ ጋርም እኛ ሀገር ግን በዲኤችኤል ነው የሚላካላችሁ። ዲኤችኤል ሄዳችሁ የሆነ ፎርም ኦፍ አይዲ አሳይታችሁ ነው የምትቀበሉት ማለት ነው። ከዛ የመጨረሻው ለትራቭል መዘጋጀት ነው። በቃ ኦልሬዲ ጨርሳችኋል። ለምሳሌ ቅድም እንትናችሁ ላይ አይቲናችሁ ላይ ያላየነው ነገር ነበር። ፕሮግራም ስታርት ዴት የሚል ነገር አለ እዚህ ጋር። ፕሮግራም ስታርት ዴታችሁ ወይም ደግሞ ፕሮግራም ስታርት ዴታችሁ ሴፕቴምበር 1 ከሆነ እዚህ ጋር ለምሳሌ እናንተ ከ1 ወር በፊት ማለትም ከኦገስት 1 ጀምሮ መግባት ትችላላችሁ አሜሪካ ማለት ነው። ስለዚህ በዚህ 30 ቀን ውስጥ ነው የምትገቡት ወደ አሜሪካ ማለት ነው። ያንን እርግጠኛ መሆን አለባችሁ በዛ ጊዜ ውስጥ እንደምትገቡ። ሲቀጥል አዲሽናል ቲፕ ቢ ፕሪፔርድ፣ በቃ ተዘጋጁ፣ ምንም እንትን እንዳትሉ። ሲቀጥል ሾው ስትሮንግ ታይስ፣ ወደ ሀገራችሁ እንደምትመለሱ እርግጠኛ እንደሆናችሁ አሳያቸው። ይሄ እዚህ መታችሁ እንደማትቀሩ አሳምኗቸው ማለት ነው። ሲቀጥል ፋይናንሻል ፕሩፍ ይኖራችሁ። በቃ ፋይናንሻል ፕሩፍ ከፍለን ነው የምንማረው ካላችሁ መክፈል እንደምትችሉ ማሳየት አለባችሁ። እነዚህ ነገሮች ናቸው የሚያስፈልጉት ማለት ነው። እና ቴንክ ዩ ሶ ማች። እነዚህ ሶሻል ሚዲያዎች ላይ ተከተሉኝ። ሞር ኢንፎርሜሽን ማወቅ ከፈለጋችሁ ያው ዩቲዩብ ይሄ ነው። ሰብስክራይብ አድርጉ፣ ላይክ፣ ሼር እና ደግሞ ጥያቄ ካላችሁ ኮሜንት ላይ አስቀምጡ። የሚቀጥለውን ቪዲዮ እስክንገናኝ እንግዲህ መልካም ቀን።